እሺ ይቅርታ፣ በጣም በጣም ይቅርታ። እና ለአባቱ ይላል። አምላኩ ማን ነው? ኢየሱስ እኮ አሁን ኢየሱስ ክርስቶስ ተናግሯል። በሰማይ እያለ ኢየሱስ ነው የተናገረ። አልተናገረም ማለት ነው። ኢየሱስ በሰማይ እያለ አይ ለአባቱ ተናግሯል። አሁን እሱ አይደለም እዛ ጋር ላይ ነው እኮ እኔ ያልኩ መጀመሪያ ምንድነው ኢየሱስ ክርስቶስ በምድር መንግስትንም ለአምላኩና ለአባቱ ይላል። ዮሐንስ ራእይ ላይ ነው አምላኩ እያለ ይገልጸዋል። ራእይ ላይ ራሱ ማለት እያልኩ ነው። በቃ አይደለ? መቼ ነው ራእይ ኢየሱስ ክርስቶስ አምላክ እንዳለው እዚህ ጋር ይገልጻል። እና አምላክ እንዳለው እሺ ለነሱ ይገልጻል። ምን ትላለህ? አምላክ እንዳለው በሰማይ ነው ያለው እንደዛ የተናገረው ኢየሱስ በሰማይ ላይ ሆኖ ነው። ይሄ ቃል የተነገረው ኢየሱስ ክርስቶስ ካረገ በኋላ ለዮሐንስ በተገለጠለት ከአምላክና በክርስቶስ በመልአኩ በኩል ብሎ ከመጀመሪያው ላይ ያለ። ስለዚህ ይህ ለአምላኩ ማነው ከአምላኩ የተነገረው ነው። እሺ ለአምላኩ ለአባቱ ለበኛው የነፍስ ሄዱን የሚደሽ እንግዲህ እንዴት ባለና እሺ ወደ ታች ጨረስሽ። ከዛ ወደ ታች ይሄን ጨርሰ ጀምራ እንደረሰን ጨርስ። አምላክ እንዳለው በሰማይ ላይ ሁሉ ተናግሯል። አልተናገረም? አምላክ እንዳለው በሰማይ እንዳለ። ቆይ እስቲ ምዕራፉን ንገረኝ እስቲ በኔ ላንብበው። በደንብ እየታየኝ አይደለም። ራእይ ዮሐንስ ራእይ ላይ ዮሐንስ ራእይ ምዕራፍ 1 ነው። ምዕራፍ 3 ቁጥር ስንት ነው? ወደዚህ ጠጋ አድርገው። ምዕራፍ 1 ቁጥር 6 ላይ ይሄ ሌላ ጥቅስ ነው። ምዕራፍ 1 ቁጥር 6 ያው ነው። እሺ ምዕራፍ 1 ኢየሱስ ጌታ ሽሽና ነበር መሰለኝ። እሺ ካለው ከደመና ከመጣው ብዙውን ላይ ለፊት ታጣት ምን ውስጥ ተታሪ ምን መስፍት መተን ደስም ስለሚደረግ ዘወር ክርስቶስ ስለሰ ለማንት ለወደደ ለታጣች እንግዲህ ያጣን መንግስት ነው ያጣን የእንግዲህ ወደደ ሽፍር ይሄ እኮ ስለ ኢየሱስ ነው እንጂ ስለ አባቱ ነው። እስቲ እናንብብ። ከቁጥር 5 ጀምረን እናንብብ። ስለ ኢየሱስ ነው እኮ ስለ ኢየሱስ ነው። ካለውና ከነበረው ከሚመጣውም በዙፋኑ ፊት ካለው ከሰባቱ መናፍስት ከጌታችንም ምስክር ከሙታን በኩሩ የምድርንም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበን መንግስትና ለአምላኩም ለአባቱም ካህናት እንድንሆን ላደረገ ለእሱ ክብር ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከዳመና ጋራ ይመጣል፣ ዓይንም ሁሉ ለአምላኩ የሚለው ማንን ነው? ለወደደን ከኃጢአታችን በደሙ ላጠበን ነው። ለኢየሱስ ነው። ለኢየሱስ ነው። ኢየሱስ ነው። የኢየሱስ ነው ወዳጅ፣ እሱ የኢየሱስ ነው። ማን ነው? አባቱ ማን ነው? እና ኢየሱስ በደሙ ያጠበን ማን ነው እኮ ኢየሱስ ክርስቶስ አይደለም? እሺ ስለ ኢየሱስ አሁን ስለ አምላክ ነው እያወራን ያለ ነው። መንግስትም ይላል። መንግስት የሰጠው ማን ነው? ካለውና ከነበረው ከሚመጣው በዙፋኑም አለ አይደለም? በዙፋኑም አይደለም፣ በዙፋኑም በሽ ይኸውልህ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ይላል። ማን ነው ያደረገው? ያው ኢየሱስ ነው። ኢየሱስ። በጣም ጥሩ። ስለዚህ ለአምላኩ ብሎ ገለጸ። አምላክ እንዳለው ተናገረ። በደሙ ያጠበን ማን ነው? አይደለም ስለ ደም ማጠብ ሳይሆን አሁን ጥያቄያችን አምላክ ስለሚለው ነው። ረሳት ቀይሮ ወደ እሱ እንመጣለን። መንግስትም ለአምላኩና ለአባቱ ካህናት እንደሆን ላደረገን አለ። ስለዚህ አምላክ እንዳለው ኢየሱስ በሰማይ ያለ ራሱ ተነግሮለታል። አለና ከነበረው ከመጣው በዙፋኑ ላሉ ካሉ ከወደደን
እሺ ምስክር ከሙታን በዙፋን የሚረረም ካለው ነው ከነበረው ከሚመጣው እንደሱ ፊት ለፊት አባቱ መናፍስ የሚረረም እግዚአብሔር በዙፋኑ ከኢየሱስ ክርስቶስ ራታችን በደሙ ላጠበ መንግስት ላወደደን በደሙ ላጠበ መንግስቱ ለአምላኩ። እሺ መንግስቱና ካህኑት ለአባቱ ወራሽ ያደረገ ማን ነው? አሁን አምላክ እንዳለው በሰማይ ላይ እያወራን ነው። እሱን ተቀበል ካመንክ እሱ የትንሽ እዚህ ጋር አልገባኝም። ይኸው እስቲ ልብ ብለን እናንበው። ይናገራል እዚህ የመጣንበት ምክንያት ማለት ነው። ለአምላኩና ለአባቱ ይላል። አምላክ አለው የለውም? ለአባቱና ለአምላኩ ወራሽ ያደረገ ማን ነው አልኩ እኮ። ማን ነው? በጣም ጥሩ። አምላክ እሱ እንደዛ አንዴ አምላክ አለው ብዬ እዚህ አምጥቼህ ነው። ገብቶሃል አይደለ? መንግስት ለአምላኩና ለአምላኩ አምላኩ እያለ እሱ ይኸው ዝም ብላ መጽሐፍ ቅዱስ ከመሀል አታውጣ። እስቲ ለወደደን በልና አንብብ። ለወደደን ከሚለን በልና አንብብ። እሱ ለምን ነበር እዚህ መጣ ነው? እሺ አንብብሽ የምትፈልገው ይላ አንብብና እሱ ወዳጄ እስቲ ይኸውልህ አንብብ። እሱ ለወደደን ከኃጢአታችን አለ አይደለም? ለወደደን ከኃጢአታችን በደሙ ላጠበን ለአባቱና ለአምላኩ አይደለም? ይሄን ያደረገ ማን ነው ነው? ኢየሱስ አሁን አምላክ መኖሩ ነው። አምላክ መኖሩ ነው። ስለራሱ በሰማይ አምላክ አለኝ እያለ ነው እዚህ ጋር እያወራ ያለው። አዎ አምላኩ ይላል። ስለማን አምላክ ነው እያወራ ያለው? ማን ያደረገው? ኢየሱስ ክርስቶስ አይደለ? ማን ያደረገው የሚለው ነገርኩህ። እንድንሆን ላደረገ ይላል። ለእርሱ አምላክ አለው ብሎ ጥቅሱ እየነገረህ ነው። መንግስትም አምላኩና እንድንሆን ላደረገ አምላኩና ለአባቱ ካህናት እንድንሆን ላደረገ እርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ነው። እሺ ስለዚህ አምላክ አለው በምድር ላይ ብቻ ሳይሆን በሰማይ ላይ ካለውና ከነበረው ከሚመጣውን በዙፋኑም ለፊት ካሉ ከሰበቁ ለወደደን ይሰማል። ለማን ነበር ሲጸልይ የነበረው? ወደ ማን ነበር? ወደ ማን ነበር ኢየሱስ ሲጸልይ የነበረው? ወደ አባቱም ጸልየዋል። እሱ የኔ እኮ አልካድኩም። እሱን በምድር ላይ እያለው እኮ ወደ አባቱም ጸልየዋል አልኩ እኮ። መቼ ካድኩ? እሱ እሱ በጣም ጥሩ። ስለዚህ አምላክ አለው ማለት ነው አይደል? ኢየሱስ ክርስቶስ አምላክ። ሶስቱን አንተ አትቀበልም፣ ግን እኛ እንደምንቀበል አብ፣ ወልድ፣ መንፈስ ቅዱስ እሱ ችግር የለውም። ግን በዚህ ምድር ላይ እንዳለ ወደ ሰማይም ጸልየዋል። አውቃለሁ ሳይሆን ጸልየዋል። ልክ ነው፣ አምናለሁ። እሱ ወደ አምላኩ ነበር አይደል ሲጸልይ የነበረው? አምላክ ጸልየዋል። አዳምጥ እንጂ አውቀህ ነው አይደል? ኢየሱስ ክርስቶስ አይደለም ወደ አምላኩ ነበር ሲጸልይ የነበረው አይደል? ወደ አምላኩ ጸልየዋል። በዚህ ምድር ላይ ጸልየዋል። በጣም ጥሩ። ስለዚህ አምላክ አለው ማለት ነው። ይሄን ይመስላል። ሌላ ክርስቲያን ካለፍኩት ወሱ ሙርት ይዛላ ትላንትና አውቀው ሰዓት ሲፈጅ ነበር። ወላሂ ሌላ ልጆች ገብተው እንዳያወሩ ማለት ነው። አድሚኖች ነቃ በሉ እሺ። ትምህርት መጥተው እዚህ ልጆች እንዳይሰሙና እንዳይማሩ አውቀው ሆን ብለው አየር የሚይዙ ልጆች አሉ። በቃ ብዙ ሰው እየመጣ እየሰማባቸው ስለሆነ ማለት ነው። በሱ ቤት አሁን እየተሽከረከረ ማታ ድረስ ሊቆይ ነው። አራዳ ናቸው አሉ እናንተ። እኛ ዳብል አራዳ ነው። እሺ መግባት የሚፈልግ መጠየቅ የሚፈልግ ሰው ካለ መግባት ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አለኝ ማለት እሺ ከአሁን በፊት እኔ የማወራው ልጅ ነበረኝና ደህና ነው ደህና ነው ወይ? ደህንነት አይደለም። ከዛ ስናወራ ነበር
ኒካ ነው። እኔ ኒካ ነው ስለ ኒካ ነው። አሃ እሺ ስለ ኒካ ከሆነ ጠይቂ። ኒካ የሚሰራልኝ እሺ እሺ አልኩት። እኔም እንደገና ቤተሰብ ጠየቀ። ቤተሰቦች ደግሞ አይሆንም አሉ ማለት ነው። ስለ ኒካ አይሆንም ሲሉ ጊዜ ካላስራሽ ክልስ ያለሽ አለኝ። እሺ ብዬ ራሴን አውጥዬ ኒካ አሰርኩ ማለት ነው። ማን ነው ራስሽን ማውከል ትችያለሽ ያለሽ? እኔ ብቻ ነው ራስን ማውከል راسن ماك راس يتشالب لا تزوج المرأة ولا تزوج المرأة نفسها. لا أول يعني من طلقنا مجمرة عبد الجليل. هو بتفتش المراس. إن نكاوي هنا ولا أي هنا. لكن دقيقة كم تسر النبض. أنت راسك هون أنت راسك لا ببيت سبب كم يتأثر الله سبحانه وتعالى ببيت سبب يتأثر. فانكحوهن بإذن ቤተሰብ አይሆንም ማለት ነው። ቤተሰብ ነው ግን ቢካሉ ቤተሰብ ሸሪዓ ፍርድ ቤት ነው ኒካ ቢታሰር ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ السلطان ولي لمن لا ولي له ከቤተሰቡ ኒካ የሚያስርላት ወልይ የሌላት ሴት ባለስልጣን የሸሪዓ ፍርድ ቤት ባለስልጣን ካሉ እሱ ወልይ ይሆናታል። ያኔ ኒካው አይሆንም ማለት ነው። አዎ ኒካሁን እንደገና መታደስ አለበት እህት። ለመታደስ አይደለም እሱ ይሆናል እያለኝ ነው። እኔ ሌላም ሰው ጠይቄ አይሆንም ብሎኝ አይሆንም እላለሁ ይሆናል እያለ በሚዲያ 2 ወር ፎቶዬን ዝሙት ሰሪ ናት ኒካ ያላት አይሆንም ብላኛል እያለ 2 ወር ፎቶዬን እየዘቀዘቀ ነው ያለው ማለት ነው። እና ካላስሱንም አምጥቼ እዚህ ታስረዳልኝ እፈልጋለሁ። ይገርማል ወላሂ ሰው አላህን አይፈራም እንዴ? ከሆነ ሰው ጋር ላይ ፈሳለህ خلاص ينفعل زقه ينفعل አባትሽን መገላለሁ ስትጋንጅን መገላለሁ እያለ ነውና ተላለ ማንኛውም እህት እንዴ ካለ ሸሪዓ ፍርድ ቤት ውክልና ሰጥሽ ማስወረድ ትችላለሽ። እኔ ሸሪዓ ፍርድ ቤት ይሁን አላውቅም። እሱ ነው ያመጣው ሰውየውን እና በስልክ ነው የሚታሰር ነው ማለት ነው። ራሴን ያወጣኩት በስልክ ነው። ሸሪዓ ፍርድ ቤት አይመስለኝም። እኔ አላውቅም በስልክ ነው። እሱ ነው ያመጣው ሰውየውን። ሸሪዓ ፍርድ ቤት ድረስ ማስወረድ ትችላለሽ። እሺ በጣም ስልክ ነው። السلام عليكم وسو አይሰማ እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ አንድ ጥያቄ ነበረኝ። እሺ የጀማ ምን ሆኖ ነው? ምንም ጭራሽ ወላሂ ላዝም ሊዘጋ ነው መሰለኝ። አይ ቅዱሳ በቃ ሪፖርት እያደረጋች ነበረ። ባለፈውም እንደዚህ ገብተው ሊጠይቁ መስለው አንድ ልጆች አዘግተው ተውት። ሁሱ ይሰማል? እሺ ይሰማል። እሺ እኔ ፕሮቴስታንት ነኝና ባለፈው ማለት ስለ መጽሐፍ ቅዱስ ስታብራራ ሰምቼ ነውና ተተሳሳትኩ ታርመኛለህ። ለምጣሞች ታማሚዎች መንግስተ ሰማያት አይገቡም ይላል መጽሐፍ ቅዱስ እያልክ መስሎኝ ነው፣ ግን ማስረጃ ምናምን የለኝም። ተተሳሳትኩ ታርመኛለህ።
እሺ የእግዚአብሔር ጉባኤ እንዳይገቡ ነው የሚለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ። እንግዲህ ዲቃላ ማለት በዝሙት የተወለደ ልጅ ነው አይደለ? ጥፋቱ ምንድን ነው? እሱ ጥፋት የለውም አይደል? ጥፋት ያለው በዝሙት የወለዱት አካሎች ላይ ነው አይደለ? ይሄ ልጅ ግን ወደ ጉባኤ እንዳይገባ ብሎ እግዚአብሔር ከልክሏል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ እስከ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ገና ያልተወለዱ ልጆች ላይ እንዳይገቡ ፈረደባቸው። በዚህ ምክንያት የሰለመች ፈረንጅ ወላሂ ወደ አረበኛ ተተርጉሞ አይቻለሁ እየተናገረች እኔ በዝሙት ከሆነ የተወለድኩት ወደ ጉባኤ እንዳትገቢ ብሎ ከከለከለኝ አምላክ ፍትሃዊ ነው ወይ? እሺ ዝሙትን የሰሩት ወላጆች ላይ ቢፈርድ ችግር የለውም፣ ወደውና ፈቅደው ስለሰሩት። እኔ ገና ምንም ባልሰራሁት ኃጢአቴ ላይ እነርሱ በሰሩት በእኔ ላይ ፈርዶብኝ ከሆነ ወደ ጉባኤ እንዳትገባ ብሎ የከልክለው ከሆነ ይህ ፍትሃዊ አምላክ አይደለም። እና የዲቃላ ልጅ ብሎ በእስልምና እንደዚህ እንዳያሰግድ፣ ወደ መስጅድ እንዳይገባ፣ ወደ አምላክ ጉባኤ እንዳይገባ መምራት ይችላል፣ ማሰገድ ይችላል። የእርሱ ጥፋት የለበትምና ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል አላህ። ማንም ነፍስ የማንንም ነፍስ ኃጢአት አትሸክምም ይላል። ኩሉ ነፍስን ቢማ ከሰበት ረሂን አይለም። ሁሉም ነፍስ በሰራችው ስራ ተያያዥ ነች አለ። እና አንድ ሰው ስለ ራሱ ይጠይቃል እንጂ ገና ያን ኃጢአት ስላልሰራለች ገና ሳይወለድ ተፈርዶብሃል አንተ እንዳትገባ ወደ እግዚአብሔር ጉባኤ መባል ይህ ስህተት ነው። ሌላው ቅድም ያልሽው ላሳየሽ ቃል በቃል ቆማጣዎች፣ ደንኮች፣ አፍንጫ መጭመጫ ምናምን እነዚህ ሁሉ ወደ እግዚአብሔር ጉባኤ እንዳይገቡ ተብሎ የተገለጸበትን ላሳየሽ። እኔ አሁን መራመድ አልችልም አልገባም ማለት ነው። እንግዲህ እግዚአብሔር ጉባኤ እርኩስ ነው እና እያለ ሁሉ ይገልጻቸዋል። እግሯን ከሳ እንዳይገባ ብሏል። እግሯን ከሳ ማስረጃ በደንብ ፈልገዋለሁ እና በደንብ ጊዜ ሰጥተህ እንድታብራራልኝ እፈልጋለሁ። ችግር የለውም ማሳያሻለሁ። እግረ ሰባራ ወደ እግዚአብሔር ጉባኤ እንዳይገባ እርኩስ ነው እና ያረክሳልና መቅደሴን እያለ ይናገራል። ምንድነው ጥፋቱ? ይሄ ልጅ ወዶ ፈቅዶ ያመጣ ነገር አይደለም። አምላክ ራሱ ባደረገው ነገር ሰዎችን ሊይዝ አይችልም፣ ሊጠይቅ አይችልም። ራሱ ወዶ ፈቅዶ ባደረገው ነገር ራሴ ወድጄና ፈቅጄ ባመጣሁት ኃጢአት ቢፈርድብኝ ችግር የለውም። ገብታችኋል? ነገር ግን ራሱ ወዶ ፈቅዶ ባደረገኝ እውር አደረገኝ፣ አጭር አደረገኝ። አጭር ሰዎች እንዳይገቡ ምን ማለት ነው? ሙላ ሳያችሁ እሺ ምን ይላል? እሺ ያና እዚህ ጋር እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይህ ሰው እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ። ጃንደረባ ምንድን ነው ልጆች? እስኪ ኮሜንት ላይ ጻፉ። ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን ነው አይቅረቡ ያለው? ስለሚያረክሱ መቅደሴን ይላል። ተመልከቱ፣ ራሱ ወዶ ፈጥሯቸው። ቀጥሎ ምን አለ? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው ይሄ ሰው። የአምላኩን የእንጀራ ያቀርብ ዘንድ አይቅረብ። የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነው እና መቅደሶችን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዋይም አይቅረብ። የምቀድሳቸው ለእግዚአብሔር ነኝ ይላል። ያረክሳል። ይሄ ሰውዬ ሰው ወዶ ፈቅዶ ባመጣው ነገር ያረክሳል ቢባል ችግር የለውም። ወደጄ ፈቅጄ ኃጢአትን ባደርግ አንተ ታረክሳለህ ብለን ችግር የለውም። እሺ እንቀበል። እሱ እንዳውም ንስሐ ካደረግኩኝ ንጹሕ ሊያደርገኝ ይገባል። አምላክ አላህ እናንተ ኃጢአት ላይ ያላችሁ ባሮቼ ወደ እኔ ተመለሱ ብሎ ይቅር ሊለን ዝግጁ ነው። በዛው በቃ እንደ ረክሰሃልና ላ አይልም እንደዛ። ሲቀጥል ሰውየው አጭር ሆነ ረጅም ሆነ ድንቅ ሆነ ይሄን አምላክ ሊያይ አይገባም። በማንኛውም እንዲህ አይነት ነገራቶች ላይ ማለት ነው። ላሳያችሁ ኢስላም ምን እንደሚል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ።
አላህ ወደ ውጫዊ ቅርጻችሁ አይደለም የሚያየው አሉ። ወደ ሰውነታችሁ አይደለም የሚያየው፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው አሉ። ህሊናህን ያህል ስራህን ያህል አምላክ በዚያ እንጂ በሰውነት አንተ ገዘፍ ካጠር ረዘምክ ይሄ ጉዳዩ አይደለም። ቦታች አለ ኑር አሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ዘንድ ሚዛኑ ተክለ ሰውነት አይደለም። ተኽሪጅ ሐዲስ ኢነላህ ላ የንዙሩ ኢላ ሱወሪኩም እሺ ያ እና ወደ አማርኛ ልቀይርላችሁ። ታያቸዋል። ኢነላህ ላ የንظሩ ኢላ ሱወሪኩም ወአምዋሊኩም፣ ወደ ገንዘባችሁ ወደ ቅርጻችሁ አያይም አላህ። ወላኪን ኢነማ የንظሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን እርሱ የሚያየው ወደ ምንድን ነው? ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚያየው። ያ ነው መመዘኛው ከእርሱ ዘንድ። የሰው ልጆች መመዘኛ እሱ እንጂ የሰውነት ቅርጽ አይደለም፣ ተክለ ሰውነት አይደለም። ወደ አማርኛ ልቀይርላችሁ ጉግል በትክክል ከተረጎመው እኔ እንደነገር። ኦኬ ወደ ትግረኛ ቀይር። አምላኸይ መልአኻን ሓብትኻን ግና ንልብኻን ተግራዕብቶም እዩ። ወደ አማርኛ ቀይረው ከአንዴ አማርኛ ብሎ ይሄን ያስቀመጠው ምን ይሻላል? እና እንዳጠቃላይ የሚለው ምንድነው? አላህ ወደ ቅርጻችሁ ወደ ገንዘባችሁ ብዛት አይደለም የሚያየው፣ ወደ ገንዘባችሁ ማነስ አይደለም፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው ይላል። እስኪ እናስነብበው በትግረኛ ምን ብሎ እንደሚያደርገው። አምላኸይ መልክሃን ሀብታን ግና ንልብሃን ተግባራቶ ምን እዩ? እሺ ለማንኛውም እንዳየሽው ነው አምላክ ወደ ውጫዊ ሰውነት አይደለም የሚያየው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው መካከል አብዱላህ ብን መስዑድ የተባለው አማኝ ሰሃባ እግሩ ቀጭን ነበረች። እግሩ ቀጭን ነች። ኃይለኛ ንፋስ መጣና አወዛወዘችው። በቃ ልትወስደው ሁሉ አለች ንፋሱ። ታቻው የዛኔ ዛፍ ያዝ አደረገና ራሱን ጠበቀ። فضحك عليه الصحابة ሰሃቦች ሳቁበት። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። ስለ እግሩ መቅጠን ነው የሳቃችሁት? ይህ እግሩ ነገ የትንሣኤ ቀን ከዚህ ከምታዩት ከኡሁድ ተራራ በላይ ትልቅ ሚዛን አለው ብለው ተናገሩለት። ስሜታቸው ራሱ እንዳይሰበር እንዳይጎዳ ያጽናኗቸው ነበር። ከጎናቸው ሆነ ማንንም አካል በማንነቱ አላህ በፈጠረበት ማንነት ዝቅ እንዲባል አይፈልጉም። ቦታቸው አላረ በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። አዋጅ አሉ ነቢ ሰለላሁ ዐለይሂ ወሰለም። አዋጅ አምላካችሁ አንድ ብቻ ነው፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው። አዋጅ አረቦች ከሌላው ማህበረሰብ በምትበልጡበት ምክንያት የለም፣ ሌሎችም ማህበረሰቦች ከእናንተ የሚበልጡበት ምክንያት የለም አሉ። አዋጅ አሉና ቀጥለው ቀዮች ከጥቁሮች የምትበልጡበት ምክንያት የለም፣ ጥቁሮችም ከቀዮች የምትበልጡበት ምክንያት የለም። ሰዎች የሚበላለጡት ከጌታቸው ከአላህ ዘንድ ለጌታቸው ባላቸው ፍራቻና እምነት ነው አሉ። አያችሁ፣ የፈለገ ከለርህ ይሁን፣ የፈለገ አጭር ሁን፣ እውር ሁን፣ ቦታቸው አላ ፈጣሪ ያንን ውጫዊ ማንነትን አይቶ አይመዝንም። ከእርሱ ዘንድ ሰዎች የሚጸድቁት በእምነታቸውና በስራቸው እንጂ በውጫዊ ማንነታቸው አይደለም። ውጫዊ ማንነታቸውን አይቶ ይሄኛው ወደ ጉባኤ ወደ መስጂድ እንዳይገባ ይሄኛው እንዳይመራ ላላ እንደዚህ አለ። እሺ
ቦይሶ እየመጣ በኋላ ዝም ልቀበል። እሺ እስከ ማታ ድረስ መቆየት ይቅርታ። ሆስት ላይ አንድ ሰው እየላከብኝ ነበርና። እሺ ሰላም፣ እንዴት ነሽ? ይሰማሻል? ይሰማል ወይ? በአንተው ተለክፍ ይሰማል? ሄሎ፣ አይሰማም እንደ ልጆች? ያ ሰላም። ለእኛ ይሰማል ይላል። እሺ መግባት ከፈለግሽ ሽብሬ መግባት ትችላለሽ። እሺ ያ ሰላም። ናታን ይሰማል? ሰማኝ። ቀጥል። እሺ ቀጥል። ጥያቄ ነበረኝና ሁለት የቁርአን ቨርሶች፣ ሁለት ብቻ አይደለም 3 ናቸው። እነሱ ኮንትራዲክት የሚያደርጉ የቁርአን ቨርሶችን ልሰጥ ነውና ሜቢ እነሱን እንድታጠራልን ነው። እሺ ይሰማል? ይሰማል። አሁን ሱራ 256 ላይ ምን ይላል? በሃይማኖት ማስገደድ የለም ይላል። ሱራ 256 ላይ በሃይማኖት ማስገደድ የለም ይላልና ሱራ 489 ላይ ደግሞ የካደ ሰው ከእምነቱ ያፈገፈገ ሰው እንዲገደል ይናገራል። ሱራ 95 ላይ ይናገራልና ምን ይላል? ሁለተኛ በሃይማኖት ማስገደድ የለም ይላል መጀመሪያው። ሁለተኛው ምን ይላል? ቀርን አንዱ ማስገደድ የለም ይላል ሱራ 256። ሁለተኛው ምንድን ነው? ምን ይላል? ሁለተኛውን ሱራ 489 ምን ይላል? ቢያፈገፍጉ ይላል። እነሱ እንደካዱት። አሁን አንድ ስልክ ብቻ ነው ያለኝና ቨርሱን ብቻ ነው ያስኩት። ሜቢ አንተ ብታወጣልን ቁርአኑ ብናየው ሱራ 489 ቢያፈገፍጉ እነሱ እንደካዱት ብትክዱ ይላችኋልና ከእምነታቸውን ቢያፈገፍጉ እና እንዲገደሉ ይላል። ሱራ 95ም እንደዛው ይናገራልና ሌላኛው ሐዲስ ላይ ደግሞ ሰሂህ አልቡኻሪ 3167 ላይ ምን ይላል? ኢፍ ዩ ኤምብሬስ ኢስላም ይላል ነብዩ። እሺ ሱራ 95 ላይ ከሃይማኖት የወጣ እንግደሉት ይላል። እስቲ ብታወጣልን እያየ ነው። ሜቢ አንድ ስልክ ብቻ ስላለኝ እንትኑን ማውጣት አልቻልኩም። እንደዛ አይደለም የሚለው ምንድነው? ልጨርሰው ሜቢ ሐዲሱ የማይለውን ከማለት እያነበብክልን የእውነተኛውን ቃል እንድትሄድ ነው። ገብቶሃል? አሁን እዚህ ጋር ሱራ 595 ከእምነቱ ስለወጣ ሰው አይናገርም። ሲጀምር ከእምነቱ ስላፈገፈገ ሰው አይደለም የሚናገር። እንዳጠቃላይ እዚያ ቦታ ላይ ከሃዲያ ሱራ 489 ያለ ሱራ 489 ላይ ነው ያለው። 489 ነው ቁጥር ሱረቱ ተውባ ቁጥር 5 ስላልከው አይደለም 489 ነው ያለው። እሺ 489
ይህ ስለ መናፍቆች የሚናገር አንቀጽ ነው። ስለ መናፍቆች የሚናገር አንቀጽ ነው። ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ይላል። ልክ እነርሱ እንደካዱት እንድትክዱ ፈለጉ ወደዱ ይላል። ስለማን ነው? ስለ መናፍቅ ነው። እኔ ነኝ ያልኩት አይደለም። ከላይ ያለውን አንቀጽ አንብበው። ችግሩ ምንድነው? የሆነን አንቀጽ ይዛችሁ ስትመጡ ከላይ ምን ይላል? ወደዱ። ማናቸው እነዚህ አካባቢዎች? እነርሱ ብሎ ይጀምራል። ማናቸው እነሱ? ወደ ላይ ከፍ ብሎ ማለት ምን ይላል? በመናፍቃንም ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁና ያለ ይናገራል። ስለነዚህ ስለ መናፍቆች ነው የሚናገረው። እነዚህ መናፍቅ ሙስሊሞች መስለው ከሙስሊሞች መካከል ተሰግስገው ሙስሊሞችን የሚያጠቁ የሚዋጉ መናፍቅ ይባላሉ። ስለ እነዚህ እየተናገረ ነው። ሁለተኛ ሱረቱ ተውባ ላይ ቁጥር 5 ላይ ያልከው ምዕራፍ 9 ቁጥር 5 9 እሱ ደግሞ የሚናገረው ስለማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛቸውባቸው ስፍራ ግደሏቸዋለሁ። ማን ናቸው እነሱ? ወደ ላይ ከፍ ብለን ቁጥር 4ን ስናየው ቃል ኪዳን ተገባብተው ነበር በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች። ያን ቃል ኪዳን ያልጠበቁ አካሎችን ነው የጠበቁትንስ። ያው ቁጥር 4 ላይ እንዳትነኩ ጫፋቸውን ይለናል። ከሃዲ ሆነው ማለት ነው። ምን ይላል? ቁጥር 4 ላይ ከሱ ከፍ ብለህ ከአጋሪዎቹ እነዚያ ቃል ኪዳን የተገባቸዋቸውን ከዚያም ምንም ያላጎደሉባቸውን ቃላቸውን የጠበቁትን ማለት ነው በእናንተ ላይም አንድንም ያረዱባቸውን ሲቀሩ እያለ ይናገራል። እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸዋል። እንዳትነኳቸው ቃላቸውን እስከጠበቁ ድረስ። ቀጥሎ ቃላቸውን ስላፈረሱ አካሎች ነው የሚናገረው። ቀጥሎ እዛ ወረድ ብለህ ይሄ ቁጥር 5 ነው አይደለ? ወረድ ብሎ ያብራራዋል፣ ይበልጥ ይጨምራል። እንዳውም ምን ይላል? ወኢነ አሐዱ ሚነል ሙሽሪኪን እስተጃረክ፣ ተመልከት፣ ከነዚህ ከአጋሪዎቹ ጥገኝነትን ቢጠይቅህ አለ። ተዋግቶ ሊዋጋህ መጥቶ ቃሉን አፍርሶ ሊዋጋ የመጣ ራሱ ጥገኝነትን ቢጠይቅህ አስጠጋው፣ የአላህን ቃል እንዲሰማም ጋብዘው ሁሉ ይላል። ከዚያ በኋላ በሰላም እስከሆነ ድረስ በሰላም ወደ ሀገሩ መልሰው ይላል። ያ ቁጥር 6 ላይ ምን ይላል? ወረድ ብለህ እዚያው ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ አለ። ሊዋጋ መጥቶ ጋደላ መጥቶ ቃሉን አፍርሶ በቃ እኔ ይቅርታ እና ሰውዬ ጥገኝነት ጠየቀ። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። አልሰማም ካለ ገደለው። ላ አይደለም። ከዚያም ወደ መጠበቂያው ስፍራ አድርሰው አለ። እንዲሰማ ጋብዘው እንዳማ ሰላም እስከሆነ ድረስ የሰውዬ ወደ መጠበቂያ ስፍራው አስጠጋው ማለት ወደ ቤቱ በሰላም መልሰው እያለ ነው አላህ። ከዚያም ወደ መጠበቂያው ስፍራ አድርሰው፣ ይህ እነሱ የሚያውቁ ህዝቦች በመሆናቸው ነው እያለ ተናገረ። ቀጥሎ ቁጥር 7 ላይ ምን ይላል? ያው እነዚህን በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ ቀጥ በሉላቸው ይላል። እንደውም እያሳየሁ ይሆን? በጣም ጥሩ ነው። ያ ቁጥር 7 ላይ ይታያል። እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉ ይላል። አየህ፣ ቃል ኪዳን ተገባብተው የመካ ከሃዲያንና የመዲና ነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ሁደይቢያ የምትባል መካከል ላይ የምትገኝ ሀገር ላይ ቃላቸውን ስላፈረሱ አካሎች ነው። ወረድ ብሎ በዚህ እነሱ ናቸው ጦርነቱን መጥተው የጀመሩት ቃላቸውን አፍርሰው። የቱ ጋር ለሱ ቃል ወረድ ብለህ እዚህ ጋር ቁጥር ስንት ላይ ትሄዳለህ መሰለህ? ያው ቁጥር 13 ላይ መሐላዎቻቸውን ያፈረሱትን አንድ አየህ፣ ቃላቸውን ያፈረሱትን። ሁለተኛ መልእክተኛውንም ለማውጣት ያሰቡትን አለ። ጭራሽ ነቢዩ መሐመድን ሂደን እናሳደዋለን ዳግም ከተሳደደበት ብለው ያሰቡ ተንኮለኞች ከሃዲያን ናቸው። ከመካ እንዳሳደዷቸው ታውቃለህ አይደለ? ወደ መዲና ጭራሽ መዲና ሄደን አሁን ደግሞ እናሳደዋለን ብለው ተንኮልና ሴራ የሸረቡ አካሎች ናቸው። መሐላቸውንም ያፈረሱትን ካለ በኋላ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። አሁን በደንብ አስተውል። እነሱ ለመጀመሪያ ጊዜ ጀመሯቸው ሲሆኑ አለ ቃሉን አፍርሰው መጀመሪያ መተው ጦርነትን ስለጀመሩ ነው። እነዚህን ተዋጓቸው እያለ ነው አላህ። እነዚያን ግን ቃላቸውን የጠበቁትን አደራ እንዳትነኩ ይለናል። እስከ ቃላቸው ድረስ ሙሉ ይላል። ገብቶሃል አይደለ? እዛው ከቁጥር 5 ካመጣኸው በላይ ከፍ ብሎ ምን ይላል? ቁጥር 4 ላይ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድ ልም ያረዱባችሁ ሲቀሩ እነዚህን ምን አድርጓቸው አለ? ተጋደሏቸው። ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። አላህ ጥንቁቆችን ይወዳልና ተጠንቀቁ፣ እነዚህን እንዳትነኩ ነው። ገብቶሃል? ግልጽ ነው። እዛ ላይ ግን አሁን ሀዲሱ ላይ ግን አሁን ሀዲሱ ሰሂህ አልቡኻሪ 3167 ላይ እዛ ላይ አሁን በግልጽ ነው የተጻፈውና ላይ እንመጣለን። ችግር ይሰማል። እዛ ጋር እዛ ላይ ግን በግልጽ እዛ ላይ ኤምብሬስ ኢስላም ይላል።
ሃይማኖትን የቀየረ የሚለው ነው አይደለ? እስልምና እዛ ሐዲሱ ላይ እስልምናን ብትቀበሉ ደህና ትሆናላችሁ አላቸው ነብዩ። በዛ ታሪክ መሰረት እስልምናን ብትቀበሉ ደህና ትሆናላችሁ፣ አለበለዚያ ግን ይሄ መሬት የአላህና የተከታዮቹ ስለሆነ ንብረቶቻችሁን ሸጣችሁ ከዚህ ሀገር ለቃችሁ ውጡ ብሎ ይላቸዋልና ነብዩ ደግሞ ብዙ ጊዜ በእስልምና ቸር ሩሩ አዛኝ እንደተቀራይ እነዚህ ሰዎች እንዴት ነው መራራት ያለው? እነዚህን ስለመዋጋት የሚያዙ አራቂቶች የመጡት መዋጋትን ስላሰቡ ከሃዲያኖች ወደ ስም እንመጣለን። አላህ ጥቅልል አድርጎ በቁርአን ላይ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ولا تعتدوا ይላል። እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸው ይላል። ያልተጋደሉትንስ እነሱን ጫፋቸውን መንካት አይቻልም። ወላ ተዕተዱ ይላል። ድንበር አትለፉ ግን አለ። አየህ ጦርነትን ራሱ ስለ አይሁዶች ነው የሚናገረው። የአይሁዶች ዋናና አለቃ ሁየይ ብን አኽጠብ ይባላል። እርሱ በቃ መጣለት የመጨረሻ ልክ ነብዩ ሰለላሁ ዐለይሂ ወሰለም ተሳደዱ። ያውና የመጨረሻው ዘመን ነብይ ተሳዶ መጥቷል። እንቀበል ወይንስ አንቀበል አለ ወንድሙ የራሱ ማለት ነው መዲና ላይ። እርሳቸውን ሊጠብቁ ነው መዲና የመጡት አይሁዶች ገብተዋል። የመጨረሻው ዘመን ነብይ ወደዚች ሀገር ይሳደዳል የሚል ጠብቀው መጥተው ነበር። ልክ ሲመጣ ጊዜ ከእስማኤል ዘር መሆናቸውን አዩ። በዚህ ጊዜ ለኡቃቲለነሁ ሐተል መውት አለ። ይህ የአይሁዶች አለቃ እኔ እስከ ሞት ፍጻሜ ድረስ እዋጋዋለሁ እንጂ ለእርሱማ አላምንም አለ። ከዚያ በኋላ ነው እነዚህን እንደሚዋጓቸው እየገለጹ ያሉት። ጋንዲን አላሁ አክበር አላሁ አክበር እሺ ናታ መቀጠል ይቻላል አለ ሸሁ ወይ ይግናችሁ እንዴ አይሰማም እንደምለው تسمعون كلامي ولا؟ سمعك. እሺ እና ስለመገዳደል የሚያዙ አናቅጾች ሁሉ ምን አይነት ሰዎችን መገዳደል እንዳለብን ለላ አድርጎ ቁርአኑ ላይ አላህ Subhanahu Wa Ta'ala ያስቀምጠዋል። ሐዲስም ላይ ሊሆን ይችላል ተቀመጡ ልታገኙ ትችላላችሁ። እነዚህን ተጋደሉ
ምን አይነት ሰዎች እንደሆኑ በቁርአን ላይ ትክክል አድርጎ አላህ እነዚያ የሚጋደሏችሁን ብሎ ይናገራል። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል። እነዚያ በአላህ መንገድ ላይ የሚዋጓችሁን ተጋደሉ ይላል። ታዲያ ካልተዋጓችሁ እንዳትነኩ ይላል። እንዳም መልካም ዋሉላችሁ ብሎ ሁሉ ያዛል። ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ ቁጥር 8 ላይ ይላል ላ የንሃኩም አላሁ ዐኒ ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጅኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያ በሃይማኖት ያልተዋጓችሁን ከሀገራችሁ ያላሳደዷችሁን መልካም ዋሉላቸው፣ መልካም ብትሉ አልከለክላችሁም ይላል። አያ ስለዚህ ይህ ጂሃድ የሚባለው ነገር የተደነገገው አጥፊ አካልም ጥፋቱን እንዲህ እሺ ከታረመስ ለእርቅ ከመጡስ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተተመነው ሊቃል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መዋጋትን እንዳትመኙ አሉ። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ጸልዩ አሉ። አያ እና ይህ ነው ስለ መዋጋት የሚናገረው ነገር በቁርአን ሆነ በሐዲስ ላይ ይዋጋ ስለመጣ እዚህኛው ሐዲሱ ላይ ግን ወሶ ሰማለው። እዚህኛው ሐዲሱ ላይ ግን አሁን ቁጥር ቀደም ካነበብኩ ላይ በሃይማኖት ማስገደድ የለም የሚለውንና እዚህኛው 3167 ሳያል ቡኻሪ ላይ ያለው እስልምናን ካልተቀበላችሁ ከዚህ ሀገር ለቃችሁ ውጡ፣ ያላችሁን ንብረት ሸጣችሁ ውጡ የሚለው ማስገደድ አይሆንም ወይ? ራሱ እነዛን ሰዎች አይሁዶች ናቸውና ማስገደድ አይሆንም ወይ? በጣም ጥሩ። አሁን ምን አለ እዚህኛው ጋር አይጋጭም ወይ? በጣም ጥሩ። አሁን እዚህ ጋር የሱረቱል በቀራ ያለው ቢናገረው ማንንም ሰው በእምነት ማስገደድ እንደማይቻል ነው። ያ ደግሞ ስለ አይሁዶች የሚናገረው ምንድን ነው? ሀገሪቱ በእስልምና ሕግና ስርዓት የምትተዳደር ከሆነ ሶስት ምርጫ አላቸው የሌላ እምነት ተከታዮች። አንደኛ እስልምናን መቀበል ማለት ዳዕዋ ታደርግላቸዋል። እሺ ካልተቀበሉስ ትዋጋቸዋለህ ወይ? ላ አትዋጋቸው። ሁለተኛ ምንድን ነው? ግብር እየከፈሉ ይኖራሉ። ግብሩ ለራሳቸው ደህንነት ማስጠበቂያ ነው። እነዚህ አይሁዶች አንከፍልም ካሉ የዛኔ ሀገሪቱ ላይ በቃ የፈለገ እነዚህ ሰዎች ሊኖሩ አይችሉም። አይሁድም ሆነ ማንኛውም ሊሆን ይችላል። ገባችኋል? አሁን ከእምነታቸው ስላልተቀበሉ ብላችሁ አስባችሁ ከሆነ ላይ አይደለም፣ የራሳቸው እምነት ነው፣ መኖር ይችላሉ። ነገር ግን በሀገሪቱ ላይ ግብር አንከፍልም አንኖርም እንደዚህ ካሉ የዛኔ እንዲከፍሉ ይገደዳሉ። ይህን ሱረቱ ተውባ ላይ አላህ ይናገራል። ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱል ኪታብ ሐታ ዩዕጡል ጂዝያ ይላል። ግብርን እስኪሰጡ ድረስ ይላል። ስለዚህ ባለማመናቸው ሳይሆን በዚያች ሀገር ላይ ለመኖር የሚያስችለውን ነገር አንወጣም አንከፍልም ብለው እምቢ ስላሉ ከዚህ አንጻር ነው። ስለዚህ ይሄ የሀዲስ ቨርስ አፕ ላይ የሚሆነው የሙስሊም ሀገራቶች ላይ ብቻ ነው ማለት ነው። አይዋ እንደሱ ሌሎች ላይ አፕ ላይ አይደረግም፣ አይመለከታቸውም ማለት ነው። አይደረግም። ያ መንግስት ሙስሊም ሆኖ በእስላማዊ ቁርአንና ሐዲስ ህግና ስርዓት እያስተዳደረ ሳለ ከሙስሊሞች የሚከፍሉት አለ እኮ በነገራችን ላይ ዘካ የሚባል አለ። ያን አንሰጥም ካለ ታዲያ ይዋጋቸዋል ወይ ከተባለ ሙስሊሞችን ይዋጋቸዋል። ዘካ አንሰጥም ካለ አንድ ሙስሊም እሱንም ተዋግተዋል። ገብተዋል። ለዛች ለሀገሪቱ የሀገሪቱ መንግስት ለሀገሪቱ የሚያወጣው ነገር አለ አይደለ? ለወታደር አለ፣ ለፖሊስ አለ፣ ለልማት አለ። ያን ከየት ነው የሚሰበስብ? ሀገሪቱ መሪዎች በሚያገኘው ነው አይደለ? አንከፍልም እንደፈለግኩ እኖራለሁ ካለ ሙስሊም ቢሆን ራሱ ያንን አልከፍልም ካለ ተጠያቂነት አለበት። ተጋደሉት ሁሉ ብሎናል። አቡበክር ስዲቅ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣው ምትካቸው መሪ የነበረው ወላሂ ለኡቃቲለና መን ፈረቀ በይነ አዘካ ወሰላት፣ በሶላትና በዘካ መካከል የነጠለን ሰው ወላሂ ዋጋዋለሁኝ ይላል። አየህ ዘካ ባለመስጠታቸው ራሱ ሙስሊሞችን እነርሱም ተዋጓቸው ተብሏል። እሺ ይቅርታ ኔትወርኬ እያስወጣኝ ነው እና ስወጣ አስገቡኝ። እሺ ኔትወርኬ ነው እየነቀለኛለሁ። ችግር የለውም። እሺ ሌላኛው ጥያቄ ደግሞ እሱ እዚህ ሱራ 1755 ላይ ዘቡር ለዳውድ እንደተሰጠው ይናገራልና ይሰማል? አዎ ይሰማል። ሱራ 1758 ላይ ዘቡር ለዳውድ እንደተሰጠው ይናገራል። ሱራ 348 ላይ ደግሞ አላህ
ኢሳን ኢንጂል፣ ተውራት፣ ጥበብን፣ ጽሕፈትን እንዳስተማረው ይናገራልና ኢንጂል፣ ተውራትን፣ ጥበብን እንዳስተማረው ዘቡርን ደግሞ ለዳዊት እንደሰጠው ይናገራልና እነዚህ መጽሐፍቶች የት ነው ያሉት? አሁን ላይ ጠፍተዋል ወይ የሉም እንዳይባል ጠፍተዋል የሉም እንዳይባል ሱራ ራሱ ቁርአኑ ሱራ 289 እና ሱራ 33 ላይ እነዚህ መጽሐፍቶች ቁርአን እንኳን በወረደበት ሰዓት እንደነበሩ ይናገራልና የትኛው ሱራ ላይ ሰማለው? የትኛው ሱራ ላይ ነው እንደነበሩ የሚናገረው? 3 ላይ እነዚህ መጽሐፍቶች ቁርአን በወረደበት ራሱ የበፊቱን አረጋጋጭ ሆኖ አወረድን ይላል። አሁን ስለመኖራቸው አይደለም የሚናገረው። የበፊቱን አረጋጋጭ ሆኖ እንደወረደ ቁርአን ይናገራልና እነዚህ መጽሐፍቶች የት ነው ያሉት? ኢሳ የተማረባቸው ኢንጂል፣ ተውራት፣ ጥበብ እና ለዘቡር የተሰጠው ለዳዊት የተሰጠው የት ነው ያሉት? እነዚህ አረጋጋጭ የሚለውን ላብራራለህ። እሺ፣ ከሱ ላይ መጽሐፉ አሁን አለ ማለት አይደለም። ይታል አረጋጋጭ የሚለው ምንድነው? ቁርአን ያለፉትን መጽሐፍቶች ለሶስት ከፍሎ ነው የሚያቸው ኢስላም። አንደኛ አረጋጋጭ ነው፣ ሁለተኛ የሻረ ነው፣ ሶስተኛ ዝም የሚላቸው ነገራቶች አሉ። አየህ፣ ለሶስቱ ማስረጃ ለስተን አላህ Subhanahu Wa Ta'ala ቃል በቃል በሌላ አሁን እንዳልከው እዚህ ጋር ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ይሆን ይላል። ማረጋገጥ ሲባል ነው ይከፈላል። አንደኛ እነዚያ መጽሐፍቶች በእነዚህ ነብያቶች ላይ ወርደው ነበር የሚለውን ያረጋግጥልናል። ገብቷል? ለምሳሌ ለሙሳ ተውራትን ሰጥቶት ነበር ብለን ያረጋግጥልናል ቁርአን። ለኢሳ ኢንጂልን ሰጥቶት ነበር፣ ለዳውድ ዘቡርን ሰጥቶት ነበር ብለን እናረጋግጣለን። አዎ ያረጋግጣል ቁርአን አላህ በቁርአን ላይ ስለተናገረ። ለዚህ ማስረጃ ኢና አንዘልና ተውራት ይላል። እኔ ነኝ ተውራትን ያወረድኳት ብሎ ይናገራል። አያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንሽዱከ ቢለዚ ከተበ ተውራት ለሙሳ ቢየዲሂ ይላሉ። ኦሪትን ለሙሴ በእጁ ጽፎ በሰጠው በአምላክ በአላህ ስም ይይዛቸዋለሁ እያሉ ይናገራሉ። አያ አንደኛ እሱ ነው ማረጋገጥ ሲባል በእነዚህ ነብያቶች ላይ ወርደው ነበር የሚለውን አላህ ለኢሳ ወአተይናሁ ኢንጂል ይላል፣ ኢንጂልንም ሰጠሁት ይላል። አሃ ኢሳ ኢንጂል የሚባል መጽሐፍን ተሰጥቶት ነበር የሚለውን ያረጋግጣል ቁርአን። አሁን እናምናለን። ለዳውድ ደግሞ ወአተይና ዳውድ ዘቡራ ይላል። ቅድም የጠቀስከው የቁርአን አንቀጽ ሱረቱል ኢስራ ላይ ለዳውድም ዘቡርን ሰጠሁት እያለ ይናገራል። አሃ ለዳውድ ዘቡር የሚባል ተሰጥቶት ነበር ይላል። ይሄ ነው ማረጋገጥ ማለት። ለነዚህ ለነብያቶች እነዚህ መጽሐፍቶች በጊዜያቸው ተሰጥቷቸው ነበር ብሎ ማመን። ሁለተኛ ማረጋገጥ ሲል በውስጣቸው የሚገኙ እውነታቸውን ማረጋገጥ ገብቷል አይደል? በእነዚያ እነዚህ ነብያቶች ናቸው ንግግር ናቸው ተብሎ የሚነገረውን ነብያችን ሰለላሁ ዐለይሂ ወሰለም እነዚያን እንድናስተባብል አለ እንትና አላሉ አረጋግጡ ብለው ተናግረዋል። የቁርአንም ያረጋግጣል። ሙሴ ነብይ ነው ብትለኝ አዎ ነብይ ነው። ሙሴ ባህርን ከፍሎ ነበር? አዎ ከፍሎ ነበር። አየህ ቁርአን ላይ እንዳለ እነዚህን የተገለጹ ነገራቶች ሁሉ የትኛው መጽሐፍ ላይ ብናገኛቸው እነዚያን እውነታዎች ናቸው ብለን እናረጋግጣለን። በጣም መሲሁ በክርስቶስ በድንግልና ተወልዶ ነበር? አዎ እናረጋግጣለን። ሙታንን ያስነሳ ነበር? አዎ እናረጋግጣለን። ማየት የተሳናቸውን ያስነሳ ነበር? አዎ እናረጋግጣለን። አየህ እዚህ በቁርአን ላይ በሐዲስ ላይ የተገለጹ እውነታዎችን የትኛው መጽሐፍ ላይ ብናገኛቸው እነዚያን ያረጋግጣቸዋል። በዚያ ይገኛል። ሁለተኛ ይሄ ነው። ሌላኛው ነገር ኢስላም ለቀደሙት መጽሐፍቶች ያለው አመለካከት አንደኛው ማረጋገጥ ሲባል ይሄ ነው። ሁለተኛ ስህተት የተበረዙ የተለወጡ ናቸው ብሎ የነገረንን እንደተበረዙ እንደተለወጡ ማለት በርካታ ቦታ ላይ አላህ Subhanahu Wa Ta'ala يحرفون الكلمة عن مواضعه ይላል። ቃሌንም ከቦታው ይለውጣሉ እያለ ተናገረ። የመጽሐፉ ባለቤቶች ተሰጥተው ከነብያት በኋላ ኃላፊነቱን ተሰጥተው የነበሩ አካሎች እንደበረዙት ይነግረናል። ተበረዘ ማለት ግን ሙሉ በሙሉ ጠፋ ማለት ሳይሆን በዚያ ውስጥ የሰዎች ትምህርት ገባበት፣ ከአምላክ ዘንድ የነበረው ለነብያት የተሰጠው ላይ ተቀላቀለበት ማለት ነው። እነዚያን እውነታዎች እንደደበቋቸው ይነግረናል። ሌላኛው ነገር ምንድነው? ሶስተኛው ምንድነው? በቁርአን ላይ እና በሐዲስ ላይ ማንነት ሁኔታ እንትናቸው ያልተገለጸ። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ላ ተሰድቁ አህለል ኪታብ ወላ ተከዚቡሁም አሉ። አደራ የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። አየህ ምን ማለት ነው? እውነትም አትበሏቸው ሲሉ ቅድም አረጋጋጭ ብሎናል አይደለ? አሁን ይሄ ደግሞ የሚናገረው ስለሌላ ክፍል ነው። እሱ ምንድነው? ለምሳሌ በመጽሐፍ ቅዱስ ላይ የአምላክን ክብር የማይነካ የነብያትን ክብር የማይነካ የሆነ እውነት ብናገኝ ያን ነገር ግን ቁርአንና ሐዲስ ዝም ብሎታል፣ አልፎታል።
ይሄን ነገር እውነት ነው ማንንም ሐሰት ነው ማንንም። ምሳሌ ስጠይቅ ካልክ ኢሳያስ የሚባል ነብይ አለ መጽሐፍ ቅዱስ ላይ አይደል? ናታን ከለኛ ኢሳያስ ነብይ ነው የሚል በቁርአን ላይ አልተጻፈልኝም። አይ ነብይ አይደለም የሚልም ማስተባበያ አልተጻፈልኝም። አስኩቱ ዐንሁ ስለ እርሱ ዝም ነው የምለው። አይደል? አላህ ምን ብሎኛል በቁርአን ላይ? ከዚህ ከገለጽኩላቸው ነብያቶች ውጭ በርካታ ያልገለጽኳቸው ስማቸውን በዚህ ያልነገርኳቸው አሉ ብሎናል። በእነዚያ ማመን ግዴታ ነው። ስለዚህ እነዚህን እውነትም አትበሏቸው ሐሰትም አትበሏቸው ሲሉ ጊዜ በዚህ እዛ ጋር የአምላክን ክብር የማይነካ ትምህርት ብናገኝ የነብያትን ክብር የማይነካ ትምህርት ብናገኝ እነዚያን ነገራቶች እኛ ሐሰት ናቸው ብለን አናስተባብላቸው። ነገር ግን ለምሳሌ ከሚያስተባብላቸው ወይንም ተበርዘዋል ካላቸው መካከል ብለህ ከጠየቀኝ አሮን ለምሳሌ ለግብፃውያን ጣዖት መስራቱ ይህን መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ስትሄድ ጊዜ አሮን ለእስራኤላውያኖች ወይፈን ሰርቶላቸዋል አይደል? ይህ ከግብፅ ያስወጣቸው አምላካቸው ነው ብሎ እንደሰጣቸው ይነግረናል። አላህ በቁርአን ላይ ይህን አረመው። በፍጹም አሮን አይደለም ሳሚሪ ነው ብሎ ተናገረ። ፈአضለሁም ሳሚሪ እያለ ሳሚሪም ማጠመማቸው ሙሴ ከእኔ ጋር ልነጋገር በመጣበት ጊዜ ሌላም እንዲህ አይነት ነገራቶች በነቢያቶች ላይ የተዋሹ በአምላክ ላይ የተዋሹ ነገራቶች እነዚህ አምላክና የነቢያትን ክብር የሚነኩ ነገራቶች እነዚህን አምላክ በቁርአን ላይ ብዙ ይገለጻቸዋሉ። ይሄ ስህተት እንደሆነ እነዚህ መጽሐፍቶች ከጠፉ ታዲያ መጀመሪያ የአላህ ቃል ናቸው አይደለም? እነዚህ መጽሐፍቶች አሁን ዘቡርም ኢንጂልም ተውራትም የአላህ ቃል ተብሎ ነው አይደለም የሚታመነው? ነበሩ። ስለዚህ እነዚህ መጽሐፍቶች የጠፉት አላህ ቃሉን መጠበቅ ስላልቻለ ነው ወይስ? መጠበቅ ስላልቻለ ሳይሆን የጥበቃ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር ስላለፉት። አየህ ቁርአንን ግን ጠብቆ አሳየን። ለምን የጠበቀው ዋስትናውን እኔ ራሴ ነኝ የምወስደው ብሎ ቃል በቃል ተናገረ። በቁርአን ላይ በሱረቱል ሂጅር ላይ ምን ይላል አላህ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ እንዳወረድኩት እኔ ራሴ ነኝ የምጠብቀው አለ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነገሩን። እስከ ዘመኑ ፍጻሜ ድረስ ይጠበቃል ይሄ ቃል የሰጠኝ ብለው ተናገሩ። ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን አልከሪም ፈዩርፈዑ ዐን ሱዱሪ ናስ ወዐን አልመሳሒፍ አሉ። ወዐለይኩም ሰላም ወረሕመቱላህ። እና ምን ይላል? ከሌሊቶችም አንድ ሌሊት ላይ የዘመኑ ፍጻሜ ላይ አላህ የዛኔ ቃሉን ያነሳዋል። እስከዚያ ድረስ ግን ጸንቶ ይቀራል። የቀደሙትን ግን የጥበቃ ዋስትናውን የሰጠው ለሊቃውንቶቻቸው ነበር። እነዚያ ጠብቀውታል ወይ? እንዳልጠበቁት ነገር። ይህም ስለ ተውራት ስለ ኦሪት እየተናገረ አላህ ወረድ ብሎ እዛ ይናገራል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላህ የአላህን ቃል መጽሐፍን እንዲጠብቁ ኃላፊነትና በተጣለባቸውም እያለ ይናገራል። ነገር ግን ይህንን ከበስተጀርባቸው ቃሌንም ወረወሩት እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወረአ ዙሁሪሂም ቃሌንም ከበስተጀርባቸው ወረወሩት አሉ። ወሽተረው ቢሂ ሰመነን ቀሊላ ጥቂት ምድራዊንም ጥቅምን ገዙበት ይላል። መሲሁ ይህንን ያረማቸው ነበር። ለዚህም ነው አላህ ቀድሞ መሲሁን ሲያስነሳው የኦሪትን አስተምህሮ በደንብ ያውቀው ነበር። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል ስላለ ተውራትንም ያሳውቀዋል ልጅሽ ተብሎ ለማርያም ተነገራት። ስለዚህ በመጽሐፋቸው ይዛቸው ነበር። በደንብ አድርጎ መሲሁ ያውቀው ነበር የሙሴን መጽሐፍ እና ያንን የጥበቃ ኃላፊነቱን ለእነሱ ሰጥቷቸው ነበር። ለዚያ ነው እነሱ ኃላፊነቱን ያልተወጡት። ቁርአን ላይ ደግሞ 2:53 ላይ እነዚህ መጽሐፍቶች የሚያነቡት አይሁዶችና ክርስቲያኖች እንደሆኑ ይናገራል። ይህንንስ እንዴት ታየዋለህ? እነዚህ መጽሐፍቶች ሲያነቡ የነበሩት አይሁዶችና ክርስቲያኖች እንደሆነ ይናገራል። ሱራ 2:53 ላይ 2:53 እንደሱ አይደል? ወኢዝ አተይና ሙሳ አልኪታበ ወልፉርቃነ ለዐለኩም ተህተዱን ነው የሚለው 2:53 ያውና ስለ አይሁድና ክርስቲያን አይናገርም። ሙሳንም መጽሐፍንና እውነትና ውሸትን መለያንም ትመሩ ዘንድ በሰጠነው ጊዜ አስታውስ ይላል። ለሙሳ ኦሪት ወይንም ተውራት እንደተሰጠ የሚገልጽ ነው። ሶሪ ቁጥሩን ተሳስቻለሁ። ታዲያ አሁን እነዚህ መጽሐፍቶች ጠፍተዋል ነው የምንለው ወይስ ተበርዘዋል ነው የምንለው? ተበርዘዋል። የአምላክ ቃል ላይ የሰው እጅ ከተቀላቀለ የዛኔ የአምላክ ቃል አያሰኛቸው። ለምሳሌ እኔ ቁርአን ያስኩኝና ከዚያ በኋላ የሰዎችን ቃል መካከል ላይ በቀላቀለበት ተበርዘዋል እላለሁ። ኦኬ መጽሐፉ የአምላክ ቃል ነው ይባል? ላ የአምላክ ቃል ሊያሰኘው ዘንድ ሙሉ በሙሉ ያ ቃሉ መገኘት አለበት። ስለዚህ እነዚህ ተበርዘዋል፣ የሰው እጅ ገብቶባቸዋል። በውስጣቸው የሚገኙ እውነታዎች አሉ፣ እነዚያን ያጸድቃል። ኢስላም አይክድም። ሙሴ ባህርን ከፍሏል። አዎ። መሲሁ በድንግልና ተወልዷል። አዎ።
መልአኩ ገብርኤል መጥቶ ለማርያም ያበሰራት እርሱ መልአክ ነው። አዎ። በድንግልና ማንም ወንድ ሳይገናኛት ወልደዋለች። አዎ። ሙታንን ያስነሳ ነበር። አዎ። እነዚህን እውነታዎች ሁሉ እንዳለ አረጋግጧቸዋል። እውነት ናቸው ብሏል። መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ዳግም። አዎ እንዳትጠራጠሩ ይሄን ብሎ ነው እንዳውም ሁሉ አላህ የነገረን። ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ ይላል። የመሲሁ ዳግም መምጣት እርግጥ ነው እንዳትጠራጠሩ በዚህ ላይ ይለናል። ታል ያሉትን እውነታዎች ሁሉ ያረጋግጣቸዋል። አምላክ የመጨረሻውን ዘመን ነብይ ሲያስነሳ ጊዜ ስላለፉት የነበረውን እውነታዎች ሁሉ እንዳለ በዚያ ላይ ይነግራቸዋል። እሺ ዛህራ ቢላል አላችሁ መሰለኝ። ቀጥሉ። አንዴ ሶላት ልሰግድና አስር ሶላት አለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 2000 ሰዎች 2400 ሰዎች ሰላም ብያለሁ። እሺ ናታን ቀጥል ጥያቄህን። ሌላም ጥያቄ አለ። አቤት ጥያቄ አለ። ልቀጥል? አልፋም ሰማት። እሺ ያው ቀጥል። እሺ ቀጥል። ጨረሰ እሱ ይጨርስ። እሺ ጨርስና ቀጥሎ ገለችን 14 ላይ እና ሱራ 5:55 ላይ ኢሳ ሐዋርያት የሱ ተከታዮች እንዳሉት ይናገራልና እነዛ የኢሳ ሐዋርያት ማን ናቸው? ስማቸው ማን ነው? ይሄን ነገር ማወቅ ይቻላል? ስማቸው አልተጠቀሰም። ሐዋርያቶች እንዳሉት እንጂ ስማቸው እነ ፍላን ናቸው ብሎ አልተጠቀሰም። ስማቸው አልተጠቀሰም። ማን እንደሆነ አልታወቀም። የዚህ የቁርአን ቨርስ ሪሊ እውነተኛ እዛ ጋር ስለመከሰቱ ምንድን ነው ማረጋገጫችን ታዲያ? ስማቸው አልተጠቀሰም ማለት እነዛ ነገራት ስማቸው አልተጠቀሰም ማለት እነዛ አካላቶች የሉም ማለት አይደለም። እንኳን አይደለም እና ሐዋርያቶች እኮ ነብይ ራሱ አላህ Subhanahu Ta'ala የጠቀስንልህም ያልጠቀስንልህም አሉ ብሎ ተናግሯል። ስለዚህ እንዳሉ እናምናለን። ተልከዋል። ማንነትም የኢሳ ሐዋርያቶች ነበሩት፣ አማኞች ነበሩት። እንዳሉት አምላካችን አላህ Subhanahu Ta'ala ነግሮናል። የተከሰተ ነገር እንደሆነ ነግሮናል። ወላኪን ስማቸው አልተጠቀሰም። እንደዛ ብለሻልና በዚህ በማቴዎስ ወንጌል ምዕራፍ 10 ላይ በእርግጥ መጽሐፍ ላይ ያለው ኢየሱስና ቁርአን ላይ ያለው ኢሳ አንድ ባይሆንም በማቴዎስ ወንጌል ምዕራፍ 10 ላይ የኢየሱስ ክርስቶስ ሐዋርያት ስማቸው ተጠቅሷል። አንድ ካልሆኑ ታዲያ ለምንድን ነው የምትጠቅሰው እዚህ አምጥተህ? ምክንያቱም እኛ ናቸው የሚል ክሌም ስለምታነሱ ብዙ ጊዜ ከመጽሐፍ ቅዱስ ስለምትጠቅሱ እኛ አንድ ናቸው ብለን አናነሳ። ኢየሱስን ለምሳሌ ኢየሱስን በትክክል ሊሆኑ የሚችሉበት ሁኔታ አለ። በእነሱ ላይ ተዋሽቶበትም ሊሆን ይችላል። ለምሳሌ አሁን ኢየሱስ እንደዚህ ነው ብለው የተናገሩበት ሁኔታ ኢየሱስ የሌለበትን ነገር የጨመሩበት የቀነሱበት አካላቶች አሉ እዛ ላይ ቁርአን በማይቀበለው መልኩ ማለት ነው። ገብቷል? ስለዚህ እነዚህ አካላቶች የኢየሱስ ሐዋርያቶች ናቸው። ለምሳሌ የኢየሱስ ሐዋርያቶች ኢየሱስ ጌታ ነው ብለው አያምኑ። እኛ እንደምናምኑ ግልጽ ነው። ኢየሱስ ጌታ ነው ብለው ሳይሆን የሚያምኑት ነብይ ነው መልእክተኛ ነው ብለው ነው የሚያምኑት። አላህ Subhanahu Ta'ala በእኔና በመልእክተኛ የመኑ ብዬ ባዘዝኳቸው ጊዜ አመንን። እኛ ሙስሊሞች መሆናችንን መስክር ነው። ግልጽ ነው። ስለዚህ እነዚህ አካላቶች አሁን አንተ አንጥተህ እነንተና ብትለኝ እነዚህ አካላቶች ቁርአን ላይ እስካልተጠቀሱ ድረስ እነንተና ሐዋርያ ናቸው ብዬ አልነግርህም። ገብተዋል? ሊሆኑም ላይሆኑም ይችላሉ። ሆነው ራሱ እነዚህ አካላቶች የተጠቀሱት ሆነው ራሱ በእነሱ ላይ ባይብል ዋሽቶባቸው ሊሆን ይችላል። ለአኑ ቅድም ሁሴን ሲያስረዳህ እንደነበረው ባይብል ተበርዟል። እንኳን አይደለም እና ቀርቶ በሐዋርያት ላይ በአምላክ ላይ ድንበር ስላለፈ ማለት ነው። በአምላክ ላይ ድንበር አልፏን ብለን እናምናለን ባይብል። ገብተዋል? ስለዚህ እንትን ብለዋል፣ ተነግረውናል። ሐዋርያቶች አሉ፣ አማኞች ነበሩ፣ አላህን የሚፈሩ የአላህ ተገዢዎች ነበሩ። ወላኪን ስማቸው አልተጠቀሰም ነው። ደስ ይሄ ነው። ሌላ ጥያቄ ካለ መቀጠል ትችላለህ። ልቀጥል? አዎ። በዚህ በሮሜ ምዕራፍ 12 ቁጥር 18 ላይ ቅዱስ ጳውሎስ ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ይለናልና ቅዱስ ጳውሎስ በሮሜ 12 ላይ ቢቻላችሁ ከሰዎች ሁሉ በሰላም ኑሩ ይለናል። ሰሂህ ሙስሊም 2167 ላይ ደግሞ 67 ላይ አንድ የተገለጸ
ሙስሊሞች ክርስቲያኖችና አይሁዶች በመንገድ ላይ ብታገኟቸው እነሱ እናንተን ሰላም ከማለታቸው በፊት ሰላም አትበሏቸው ይላችሁ፣ ገፍትራችሁ ወደ ጠባቡ ቦታ ጣሏቸው ይላልና አይልም። እንደዚህ ገፍትራችሁ ወደ ጠባቡ ጣሏቸው አይልም። በመጀመሪያ አንተ በመጀመሪያ ባይብል በመጀመሪያ ባይብል ላይ ያነሳው ስህተት አለ። አንድ ስህተት ለአኑ አንድ ሰው ሙስሊም ካልሆነ ወይም ደግሞ ሌላ ሃይማኖት ተከታይ ከሆነ ሰላም የማትበሉት በቤታቸውም አታስገቡት ነው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም የማትበሉት በቤታችሁ ማስገባት አይደለም። ሰላም ማለት እሱን አይፈቀድልህም። ሰላም ካልከው ራሱ ምንድን ነው የሚሆነው? በክፉ ስራ ተጠያቂ ነው የምትሆነው። ክፉ ስራ ሰርተሃን አንተ እኔ ሰላም ካልክ ማለት ነው። ሲቀጥል ደግሞ የእናትህ ልጅ ወንድምህ፣ የአባትህ ልጅ እህትህ ምናምን እንኳን ቢሆኑ እንደ በልብህ የምትወዳት እናትና አባትህ እንኳን ቢሆኑ እነዛን ሰዎች ካላህ ውጭ ወይም ደግሞ ከማን ነው ከፈጣሪ ውጭ ከእግዚአብሔር ውጭ እናመልክ ብሎ አንድ ሰው ጥሪ ቢያደርግልህ ግደለው ነው የሚለው። ግደለው ቀጥታ ማለት ነው። ስለዚህ ባይብልን እንትን እንደከደ ስልክ ስላለኝ መክፈት አልችልም። ባይብል ነው እንደዛ የሚለው። በነገራችን ላይ ሐዲስ አይደለም። ባይብል ግደለው የሚለው ባይብል ነው። ከእግዚአብሔር ውጭ የማያመልክ ከሆነ እና ደግሞ ጥሪ የሚያቀርብልህ አሁን ለምሳሌ እኔ ጥሪ እያቀረብኩልህ ነው። ስለዚህ እኔን እንድትገለኝ ነው የሚያዘው ባይብል። እንደዛ ነው የሚያዘው። ሐዲሱን ደግሞ አብራራልሃለሁ። ሐዲሱን አብራራልሃለሁ። ግን አንተ ባይብልን ከባይብል ጋር ስላነጻጸርከው ባይብል እንኳን አይደለም እና ቀርቶ ሰላም ማለት አይደለም ግደሉት ብሎ ነው የሚያዘው ነው። ገብቷል? ከባይብል ጋር እንዳታነጻጽሩ። ሲቀጥል ሐዲሱ ምንድነው የሚለው ታዲያ ሲባል ሐዲሱ አንድ ሰው በጠባብ መንገድ ላይ እየሄደ መጥቶ የሚገፋ ከሆነ ትገፋዋለህ። ግልጽ ነው። አንድ ሰው እንትን እያለ ከሆነ ዝም ብለህ እንትን ብለህ እንደገና ደግሞ ሲቀጥል እኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚልን እንትን ለከሃዲያኖች አናቀርብም። ለአኑ ይሄ ኢስላማዊ ሰላምታ ስለሆነ ማለት ነው። ለምንድን ነው ይሄ ነገር የተባለበት ምክንያት ለምንድን ነው ሲባል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነብዩን ቀጥታ ምን ይሏቸው ነበር? አሰላሙ አለይኩም ይሏቸው ነበር። ሞት በአንተ ላይ የሚልን ንግግር ይናገሩ ነበር ከሃዲያኖች። ሞት በአንተ ላይ ስለሚሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወአለይኩም ብላችሁ መለሱ፣ በእናንተም ላይ ብላችሁ መልሱ ብለው ተናግረዋል። ለአኑ እነሱ ተንኮሉን ስለሚያስቡ እኛም ምንድነው ማድረግ ያለብን? በራሳችሁ ላይ የራሳችሁ ጉዳይ ብለን እንመልስላቸዋለን። ገብቷል? ነገር ግን በሰላም የሚኖሩ ከሆነ በሰላም ነው። ለምሳሌ አሰላሙ አለይኩም ብለውን ከሆነ በትክክል ብለውን ከሆነ ወአለይኩም ስንላቸው በእናንተም ያላህ ሰላም ይሁን ማለት ነው። ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ግን አንላቸውም ላሉ የአላህ ረህመትና ዝነት በእነሱ ላይ ሰላም አይሆን ማለት ነው። እና ይሄን ነው ለማለት የተፈለገበት እንጂ ከአብረን እንድንኖር እኮ አላህ ሱብሓነሁ ወተዓላ እኮ ነው ያዘዘን ቁርአን ላይ ተናግሮን በግልጽ ከነዛ ከሃዲ ከሆኑ ሰዎች ጋር አብራችሁ በሰላም ተኗኗሩ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኑሮ ነው ያሳዩ። ሲታመሙ እንድንጠይቃቸው፣ ሲራቡ እንድናበላቸው፣ ሲጠሙ ሲታረዙ እንድናጠጣቸው፣ እንድናለብሳቸው አላህ ሱብሓነሁ ወተዓላ አዞናል። ገብቷል? ስለዚህ በሰላም የሚኖሩ ሰዎች በሰላም ነው የምንኖራቸው። ነገር ግን ሊገሉን ከመጡ ሊገፉን ከመጡ ግን እኛ ዝም ብለን አናያቸውም ነው። ባይብል ግን ይሄንን አያስተምርም። ባይብል ቀጥታ ግደሉ ነው የሚለው እና ይሄ ነው ማለት እንደዛ አይደለም። ቢፎር ዴይ ግሪት አንተን ሰላም ከማለታቸው ነውና ብትከፍችልናል። ክፈተው አንተ ክፈተውና ከዛ በኋላ የሚለውን ነገር ማንበብ እንችላለን። መክፈት አንድ ስልክ ነው ያለኝ መክፈት ስለማይችል እሺ እኮ ሐዲሱ የሚለውን እኔ አስረዳውክ እኔ አንተ አስረዳኝ እስኪ። ባይብሉ ላይ ያለው ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ማለት በኢየሱስ ክርስቶስ ባብና ወልድ ባያምን ማለት ነው ሰላም በቤትህ የማታስገባው ሰላም የማትበለው ይላል። ሰላም ካልከው ኃጢአተኛ ነህ ይላል። እና ይሄ ነገር እንዴት ነው? ማንም ወደ አንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ይሄን ትምህርት ሰላም አትበሉት ማለት የእሱን ሐሳብ ይሄንን ትምህርት የማይከተል ይሄ ትክክለኛውን ትምህርት የማያመጣውን ሰው አትቀበሉት ነው ሐሳቡን ይዞ የሚመጣልን ነገር የሐሰት ትምህርት ይዞ ይመጣልን አንቀበለው። ሰላም አትበሉት ማለት ሰላም ማለት እኮ መስማማት ማለት ነው አይደል? ይሄንን ትምህርት በቤታችሁ አትቀበሉ። አንቀበሉ። በቤታችሁ አትቀበሉት ማለት ነው። ሰው ትክክለኛውን
በሌላም ቦታዎች እኮ ሐሰተኛ እኮ ይህንን ትምህርት ባያመጣ አንድ ትምህርት ለምሳሌ ቀጥይሽ ቆይ ማንም ነው የሚለው ማንም። እኔ አሁን ለምሳሌ አንተ የምታምነውን አላምንም። አንተ የምታምነው ስህተት ነው ብዬ ነው የማምነው። ይህንን ትምህርት እኔ ባላመጣ በቤትህ አታስገባኝም፣ ሰላምም አትለኝም ማለት ነው። በቤት አታስገባም ብሎ ሊትራሊ መውሰድ የለብሽም። በቤት ስትይው ሜቢ እሱን ሀሳብ ወደ ልብሽ ወደ ሀሳብሽ አታስገቢው እንደዛ ለማለት ነው። ግን ትምህርት ትክክለኛውን ትምህርት ካላመጣሽልኝ አንቺንም አልቀበልሽም፣ አልሰማሽም፣ አልተባበርሽም። ትምህርቱን ተቀበል አትቀበል እኮ አይደለም እዚህ ጋር ነው። ተቀበል አትቀበል አይደለም እንደዛ አይደለም የሚለው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት ነው የሚለው። በቤታቸው አትቀበሉት። ለምሳሌ እኔ አንተን ትምህርት ባላምን ባልቀበል የተሳሳተ አስተምሮ ወይም ደግሞ ይህ ትምህርት የተሳሳተ ነው ብዬ ባምን ይህን ትምህርት ባልቀበል ሰላም አትለኝም፣ አትቀበለኝም ነው። የሌላ ሃይማኖት ተከታዮች የእናንተ ሃይማኖት ትክክል ነው ብለው አያምነው። ስለዚህ በቤትም አትቀበለኝም፣ ሰላም አትለኝም። አይ እንደዛ አይደለም ሀሳቡ። አንቺ እንዳልሽው አይደለም። እንደዛ ከሆነማ ከቅዱስ ጳውሎስ ጋር እኮ ሀሳቡ ምንድን ነው? ሰዎች ሁሉ ጋር በሰላም ኑሩ ከሚለው ሀሳብ ጋር ሊጋጭ ነው። እና አንቺ በምትይው ቨርስ ከሆነ አንቺ በምትይው ሰው ስለዚህ ይጋጫል። ከቅዱስ ጳውሎስ ጋር ልታጋጭ ነው አይደለም። አንቺ በአንቺ ትርጉም ማለት ነው። በአንቺ ትርጉም እኮ ይጋጫል። ባይብል ደግሞ አይጋጭም። አይጋጭም። አንቺ በምትፈጭ ይጋጫል። በሌላ ቦታ ነው ይጋጫል። ሌላ ቦታ ላይ በሰላም ኑሩ ብሎ በሌላ ቦታ ላይ ሌላ ቦታ ላይ በሰላም ኑሮ ብሎ ሌላ ቦታ ላይ ደግሞ ሰላም አትበሏቸው የሚል ከሆነ እርስ በርሱ የሚጋጭ ነገር ተናገረ ነው ሊባል የሚችላል። ዝቅም ብለሽ ብታነቢ እኮ ብዙ የምጽፍላችሁ የምፈልገው ነገር ሳለኝ በወረቀትና እንደዛ ይላል። ወደታች ብታዩ አይታይም። እኔ አልወድም። ነገር ግን ልመጣ አፍ ለአፍ መነግራችሁ ነገር አለኝ ይላል። ያን ትምህርት ነው ይዞላችሁ የሚሄደው። የሚሰጥላችሁን ነገር አፍ ለአፍ ሊነጋገሩ ይዞ ይሄዳል። እና ሌላ ሰው ደግሞ ከአንቺ ጋር አፍ ለአፍ ሊነጋገር እኔ አሁን ወደ አንተ መልካም አይወልክ አሁን ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው ከላይ ጀምር ከላይ አንዴ ከፍ አድርገው ትንሽ ከፍ አድርገው ቢላል። አዎ ከዚህ ቁጥር 9 ለሚመጣ ሁሉ ከሚለው ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር እዚህ ጋር ይታያል። ለሚመጣ ሁሉ ለሁሉም ሰው በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። በክርስቶስ ትምህርት የሚኖር አብና ወልድ አሉት። በክርስቶስ ትምህርት የምትኖር ከሆነ አብና ወልድ አለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉ፣ ሰላምም አትበሉ አለ። ሰላም የሚለው ሰውዬ በክፉ ስራው ይከፈላልና አለ። እኔ ይህንን ትምህርት በኢየሱስ ክርስቶስ ትምህርት እነዚህን አሁን እናንተ ትምህርት ብላችሁ በምታምኑት እኔ አላምንም። በትክክለኛው ሳይሆን በዚህ አላምንም። ስለዚህ አሁን ይህንን ትምህርት ካላመንኩኝ ወይም ደግሞ ይህንን ትምህርት ካልተከተልኩኝ አንተ ሰላምም አትለኝም፣ እንደገና ደግሞ በቤትህም አታስገባኝም። በቤትህ ካስገባኸኝና ሰላም ካልከኝ ደግሞ ክፉ ሰርተሃን እያለ ነው። እንደዛ አይደለም። ይሄ ሀሳቡ አንቺ እንደምትይው አይደለም። ቀጥታ የሚገናኘው ከትምህርቱ ጋር ነው። አሁን አንቺ ለምሳሌ እቤቴ መጣሽ፣ ይህን ትምህርት አላመጣሽልኝም፣ ለሌላ ጉዳይ መጣሽ። ለሌላ ጉዳይ ብትመጪ አልቀበልሽም ማለት ነው። እንደዛ አይደለም። ለሌላ ጉዳይ ብትመጪ ይቀበልሻለሁ። ነገር ግን ይህን ትምህርት ተቃርነሽ ይህንን ትምህርት ባያመጣ ያለው እኮ ከላይ ነው። አብና ወልድን አምኖ ካልመጣ እኮ ነው እኮ አስጨርሽ እምነቱ። ይህንን ትምህርት ባያመጣ ይህንን ትምህርት ካላመጣህ እኮ ነው እኮ አስጨርሽኛ። አልጨረስኩም እኮ። አንቺ ወደ ቤት የመጣሽ ትምህርት ይዘሽልኝ አልመጣም። በሌላ ጉዳይ እቤት የመጣሽ በሌላ ጉዳይ ከመጣሽ እቀበልሻለሁ፣ አስተናግድሻለሁ። ነገር ግን ከዚህ ትምህርት የተለየ ነገር አስተምርሃለሁ፣ እነግርሃለሁ ብለሽ ብትመጪ አልቀበልሽም፣ ሰላምም አልልሽም። ከዚህ ትምህርት አጊነስት ሆነሽ ብትመጪ ማለት ነው። ነገር ግን በሌላ ጉዳይ ብትመጪ ጥቅሱ እንደዛ አይልም። ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ነው የሚለው። ነው በክርስቶስ ትምህርት ለማይኖር አምላክ የለውም እኮ። ይህንን ትምህርት ባያመጣ የተባለው የክርስቶስን ትምህርት ነው እኮ። የክርስቶስን ትምህርት ወደ እናንተ መጥቶ አንድ ሰው ካላመጣ፣ ይህንን ትምህርት ካላመጣ፣ የክርስቶስን ትምህርት ካላመነ እንደማለት ካላመነ ወይም ካላመጣ ይህንን ማንም በክርስቶስ ትምህርት ለማይኖር አምላክ የለውም ማለት። በክርስቶስ ትምህርት የሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ከላይ ያለውን ትምህርት ባያመጣ በቤታቸው አትቀበሉት ነው። ይህንን ትምህርት ካላመጣ ምንድነው የምታደርገው? በቤት አትቀበለውም፣ ሰላም አትለውም እያለ ያለ። ግዴታ አንድ ሰው ምን ማድረግ አለበት? ወደ አንተ ቤት ለመምጣትና አንተን ሰላም ለማለት
ምን ማድረግ አለበትኝ? ከላይ ያለው አብና ወልድ ሊኖሩት ይገባን እያለ እኮ ነው ጥቅሱ። አንቺ በምትፈልጊው ከሆነ አይሆንም። ነገር ግን ሀሳቡ እያለ እኮ ጥቅሱን ያነበብኩት እኔ ከምለው ውጭ ካለ እስኪ ነው አንተ ባልከው ሳይሆን ጥቅሱን አንብብና አስረዳ። ጥቅሱን አንብበው እንደኔ እኮ ጥቅሱ እያለ ያለው ከዚህ ትምህርት አጊነስት ሆኖ ከዚህ ትምህርት ተቃራኒ ሆኖ ወደ ቤትሽ ቢመጣ ይሄ ከዚህ ትምህርት ሌላ ትምህርት ሊያስተምርሽ ቢመጣ እንዳትቀበዩ እያለ ነው እንጂ ሌላ ትምህርት አይልም። ኧረ አለው አይልም። አይልም። ጥቅሱን አንብበው። ሀሳቡ ምን ማለት ነው? ጥቅሱን አንብበውና ከጥቅሱ ጋር ጥቅሱን አንብበው። ምንድነው? ማንም ወደ እናንተ ቢመጣ ከጥቅሱ ውጭ እንትን እንዳይል ማለት ምክንያቱም ኢየሱስ ከአንድ ትምህርት ከዚህ የሚጨምር ካለ ከሁሉ ታናሽ ይባላል ብሎ በመንግስተ ሰማያትና እሱ እንዳይሆንብህ። ስለዚህ አንብበውና ጥቅሱን አብራራው። ጥቅሱን ይሄን ትምህርት ባያመጣ ማለት ምን ማለት ነው? ይሄን ከላይ ያለውን ትምህርት ባያመጣ ማለት ነው። ከላይ ያለውን የተጠቀሰው አብና ወልድ ተብሎ የተጠቀሰው ቆይ ተከተላለህ። ማን ነው ያወራው? እኮ ከላይ ያለውን ትምህርት አይደለም ያለው እያለ ያለው ይህንን ትምህርት ባያመጣ የሚለው የትኛውን ትምህርት ነው? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አምላክ የለውም ይላል። ይሄ ግልጽ ነው፣ እንቀበለው። ከክርስቶስ ትምህርት ውጪ የሚሆን ሰው ግን አምላክ እንደሌለው ነው የሚቆጠረው። ለምን? ቆይ ውጭ አትበለው። ቆይ በክርስቶስ ትምህርት ለሚኖር ቆይ ከጥቅሱ ውጭ ለምንድን ነው የምታወራው? ጥቅሱን አንብበው። አይ ጥቅሱ ይበራራል እኮ ጥቅሱን ቀጥታ እኮ ዝም ብለን አንብበን አይደለም የምንቀበለው ነው። ቀጥታ አንብበው እዚህ ላይ ያለው እንደ ሊትራሊ ወርዱ እኮ ጥቅሱን አንብበውና ከዛ በኋላ አንተ ማብራሪያ ትሰጣለህ። ጥቅሱን አንብበው ራሱን። ወርዱን አንብበው። ጥቅሱ ምንድን ነው የሚለው? ጥቅሱን መጀመሪያ አንብበው። ለሚመጣው ሁሉ ይላል። ለሚመጣ ማለት የሚመጣ አይደለ? ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት ነው። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለና ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ከዚህ ውጪ ምን ከዚህ ትምህርት ውጪ ሌላ አሁን አምራራው አልቀበልሽም። አሁን አምራራው ይሄ አሁን እኮ ከዚህ ትምህርት አሁን ከዚህ ትምህርት አራይልም እንደዛ ጥቅሱ እኮ እንደ ያብራራውልሽ አይደል እንዴ? ጥቅሱን አነበብን እኮ አሁን ጥቅሱ እንደዛ አይልም። ጥቅሱን ማይለውን ለምንድን ነው የምትለው? ጥቅሱን ማይለውን አትበል። ጥቅሱን ማይለውን አትበል። እኔ እኮ ባይብሉን እኮ ያንተው ባለቤት ሆነ ጥቅሱን ማይለውን ትላለህ። እኔ ደግሞ ባይብሉ ባለቤት አይደለሁም። ጥቅሱ የሚለውን ነው እናንብብ እያልኩ ያለሁት በጣም በሚያሳዝን ሁኔታ ማለት ነው። አይ እኔ በምፈልገው ፍታለኝ አይሆንም፣ እንደዛ አያስኬድም እና ጭቅጭቅም ነው የሚሆነው። እኔ በምፈልገው ሳይሆን ጥቅሱ በሚለው ጥቅሱ ራሱ በሚለው ጥቅሱ በሚለው አካሚ ነው የሚሆነው እና ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ ይላል። ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት ይላል። ከዚህ ትምህርት ውጪ ብታመጭልኝ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም፣ ከአንቺ ጋር አልተባበርም። ሌላ ትምህርት ይዤ ለመጥቻለሁ ይሄንን ጣለውና ይሄንን ተቀበል ብትይኝ ከሆነ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም ከአንቺ ጋር። ሀሳቡ ይሄ ነው። የጥቅሱ ሀሳብ ይሄ ነው። እሺ በቃ እኔ ጠቅለል አድርገውና ከዛ እኔ ጠቅለል አድርጌው ከዛ በኋላ ሌላ ጥቅስ ላይ እንሄዳለን። ይሄንን ጠቅለል በሌላ ጉዳይ ብትመጪ አልቀበልሽም ማለት አይደለም። ነገር ግን ከዚህ ትምህርት ውጪ ላምጣል ልስጥ ብትይኝ አልቀበልሽም፣ አትቀበሉ ነው ሀሳቡ። ጥቅሱ አይልም እንደዛ። ይኸውላችሁ 1900 ሰዎች ለሚመጣ ሁሉ አለ ለሚመጣ ሁሉ ለሁሉም ሰው ይህን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት አንድ ሰው ማንም ሰው በክርስቶስ ትምህርት መኖር አለበት። የመጀመሪያው ማለት ነው ለጽና ሁሉም ለማንም ሰው አምላክ በክርስቶስ ትምህርት ለሚኖር ግን አብና ወልዳለሁ በሱ ትምህርት ከኖር አብና ወልዳሉት። ከዛ ሲባል ማንም ወደ እናንተ ቢመጣ ይህንን ትምህርት ከላይ ያለውን አብና ወልድ መኖር አለበት። አንድ ሰው ወደ እናንተ ሊመጣ አብና ወልድ ከሌለው ሲባል አብና ወልድ ከሌለ ምን ትባላለህ? ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላም አትበሉት። ሰላም የሚለው ሰው በክፉ ተራው ይመነዳልና ወይም ደግሞ በክፉ ስራት ይቀበላልና እያለ ይናገራል። ስለዚህ አንተ ከክፉ ስራው እንዳትካፈል ከፈለግ አንድ ሰው አማኝ እስካልሆነ ድረስ እኔ ማናገር የለብህም ወይም ደግሞ ሰላም ማለት የለብህም፣ በቤትህም መቀበል የለብህም ነው እያለ ጥቅሱ ያለው። አይ እኔ በዛ መልኩ ጠምዝዤ ምናምን እንቀበላለሁ ካልክ መብትህ ነው። ፍርዱ ለህሊናና ለታዳሚ ችግር የለውም። አማኝ የሚለውን ከየት አመጣሽው? እዚህ ጋር አማኝ ካልሆነ የሚለውን ከየት አመጣሽው? አማኝ የሚባለው እኮ በክርስቶስ ትምህርት የሚኖር እኮ ነው። በክርስቶስ ትምህርት መኖር አለብህ አማኝ ለመባል። አይ እንደዛ አማኝ ለመባል በክርስቶስ ትምህርት ማመን አለ። የክርስቶስ ትምህርት እኮ በክርስቶስ ትምህርት የሚኖር ነው አማኝ የሚባለው ከላይ። አይ እንደዛ የሚል ሐሳብ የለውም።
አማኝ በክርስቶስ ካልሆነ ትምህርት አትቀበሉት የሚኖር የሚል አማኝ አለ ሀሳብ እንዴ? በክርስቶስ ትምህርት የሚኖር ያማኝ አለ? የማያምን አለው እንጂ በክርስቶስ ትምህርት የማያምን አለ? በክርስቶስ ትምህርት የማይኖር ማለት የማያምን ማለት ነው። አዎ የማያምን ምክንያቱም አለ። አብን ይኸውልህ ከላይ ምንድን ነው የሚለው? በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚያምን ማለት ነው። የክርስቶስን ትምህርት ይዞ የሚቀበል ከሆነ አብና ወልድ አለው ያ ሰውዬ። ያንን ሰውዬ ያን ካልተቀበለ ይህንን ትምህርት ካላመጣሳ ከተባለ ሰላምን ማለት አይቻልም፣ በቤትህ መቀበል አይቻልም። ይሄ ነው። ሁሴን ስለመጣ ሁሴን ጋር ቀጥሎ ገናችን እናመሰግናለን። ፍርዱን ለህሊና እና ለታዳሚ። ናታን ያዕቆብ ማለቴን ታውቀዋለህ? ያዕቆብ ማለቴ የሚባለው ምን ቸርች ፋዘር ነው? ብዙ ጊዜ ቸርች ፋዘሮች ላይ አብዛኛዎቹን እንትን አላልኳቸውም፣ ግን የተወሰኑ እንዲህ ይላል። አንድ ሰው ወደ እናንተ ቢመጣ እና የቤተ ክርስቲያን እምነት ከሌለው ምን ይላል? የእስክንድርያስ ርዕሰ ሊቃነ ጳጳሳት አሌክሳንደር ስለ አርዮሳውያን እንዲህ ይላል። ለምሳሌ የአርዮስ ተከታዮች ይህን ትምህርት የእናንተን ትምህርት አያመጡም አይደለም? አሁን ትምህርታቸውን ሳይሆን እነርሱም ራሱ ምን ይላል? አንዳቸውንም ወደ እናንተ ቢመጡ አትቀበሏቸው ይላል። ሰዎችን ራሱ ነው። አንተ እያልክ ያለው ትምህርቱን ነው። ትምህርቱ ላይ ሳይሆን እነዚያን የትምህርቱን ባለቤት ሰዎቹን እንዳትቀበሏቸው፣ ሰላም እንዳትሏቸው ነው። እሱ ነው ጥያቄያችን ነው። የእስክንድርያውስ ቅዱስ አትናቴዎስ እንዲህ ይላል። አትናቴዎስን ታውቀዋለህ አይደለ? አንድ ሰው ትክክለኛ ትምህርት ይዞ ወደ እናንተ ቢመጣ ሰላም በሉት አለ አትናቴዎስ። እንደ ወንድምም ያዙት ብሏል። እውነተኛውን እምነት የሚናገር መስሎ ከታየና ከሌሎች ጋር የሚስማማ መስሎ ከታየ ግን እንዲህ ያለውን ስብሰባ እንዲተው መከሩት። ይህን ለማድረግ ቃል ከገባ እንደ ወንድም ያዙት። ነገር ግን ጉዳዩን በተቃራኒ መንፈስ ከወሰደው አስወግደው። እንድንቀበላቸው የማይፈልግ የጌታ ደቀ መዝሙር የሆነው ዮሐንስ ያጠናክራል። ከእነሱን አትቀበሏቸው። ግን አሁን ዋናው ችግሩ ከሰዎቹ ጋር ሳይሆን ከሚያመጡት ትምህርት ጋር ነው እኮ ትልቁ ችግር። አሁን ቀደምም የጠቀስነው ከትምህርቱ ጋር ነው። ያንን ትምህርት አትቀበሉት ነው እንጂ ቀጥታ ሰዎቹ ትምህርቱን አለመቀበል እሱ ላይ ጥያቄ የለውም እኮ። አትቀበሏቸው ነው የሚለው ሰዎቹን ማለት ነው። ትምህርቱንማ አትቀበሉ፣ እሱ ግልጽ ነው። እሱን ማስጠንቀቅ ሁሉ አይጠበቅባቸውም። ነገር ግን እነዚህ ቢመጣ እንዲህ አይነት ሰው እያለ እየገለጸ ነው። ያን ሰው ስለ ሰውየው ነው እየተናገረ ያለው። አርዮሳውያን ቢመጣ ትምህርቱን አትቀበለው ሳይሆን እሱንም እንዳትቀበለው ሰውየውን እያለ ይናገራል። ሌላም እንደዚህ ትርጉመኞች ያስቀምጣቸው አለ። ከእነሱ ጋር ወደ ጥፋት እንዳይወስዷችሁ ጭራሽ ሰላም አትበሏቸው ነው መልእክቱ። አንድ ሰው የሐሰት ትምህርት እንዳይወስዷችሁ ሲል እኮ በትምህርታቸው ነው አይደለ እንጂ ሰዎቹ ናቸው የሚወስዱን ወይስ ትምህርት ጋር በተቀላቀልክ ቁጥር እነዚያ ሰዎች በአንተ ውስጥ ላይ መጥፎ ትምህርትን ይዘሩብሃል አይደለ? ስለዚህ ሰዎችን ከወዲሁ ዝጋቸው ነው። ሰላም እንዳትላቸው፣ እንዳትቀበላቸው በቤት አይደል? ሰውየው ለምሳሌ አማኝ መስሎ ይመጣና ከቤትህ ጋር የዛኔ እሺ ትምህርቱን ስላላመጣ እቀበለዋለሁ ብትል ያ ሰው ቀስ በቀስ በአንተ ውስጥ የክህደት እምነትን ያስገባባሃል አይደል? ከዚያ እያስጠነቀቀ ነው። እና ከሰዎቹ ራሱ ከማንነታቸው ወደ ጥፋት የሚወስዱ ከሆኑ ሰዎች እነዚህን ሰዎች ሰላም አትበሉ፣ ተቀበሏቸው ማለት ነው። እሺ ሰላም ነው። ለሌሎች እድል ስጥ። አመሰግናለሁ። ሌላ ጥያቄ ያለብን? ሁሱ ሰላም ነው። ሰላም ነው። እንዴት ነው? አለን። እኔ አንዳንድ ጥያቄዎች ሻሃዳ ይዛለሁ ብዬ ነው ያስገቡኝ፣ ግን እዛ በፊት ብዙ የምጠይቃቸው ጥያቄዎች ስላሉኝ እሱን ትመልስልኛለህ? ጥያቄ ምንድን ነው? የመጀመሪያው ነቢያት ለአላህ ባላቸው ክብር ካላቸው ክብር አንጻር ይበላለጣሉ? አንዱ ከአንዱ ከፍ ያለ ክብር ይበላለጣሉ? ነቢያቶች ይበላለጣሉ ወይንስ አይበላለጡም? ማርና ካላቸው ክብር አንጻር ነው እንጂ እንትን አይደለም። ነቢያቶች ካላቸው ክብር አንጻር ሁላቸውም የተከበሩ ናቸው፣ የተወደዱ ናቸው። አላህ ሱብሓነሁ ወተዓላ ዘንድ ትልቅ ክብር አላቸው። አንድም ነቢይ እንኳን ዝቅ ያለ ክብር የሚባል ነገር የለም። መበላለጥ የሚባለው ነገር ግን እንዳለ ሆኖ፣ ለምሳሌ መላእክቶች ክብር አላቸው ከአምላክ ዘንድ አይደለም። ክብራቸው እንደተጠበቀ ሆኖ ይበላለጣሉ ወይ? አዎ ይበላለጣሉ። ያ መበላለጣቸው ክብራቸውን ዝቅ አያደርግም። እሱን ነው የሚያልኩት። መልአኩ ገብርኤል እና ሚካኤል ታላቅ ቦታ እንዳላቸው አላህ በቁርአን ላይ ይነግረናል።
ገብቷል። ገብርኤል እና ሚካኤልን የጠላ እርሱ ከሃዲ ነው ሁሉ ወደ ይገልጻል። እነርሱን መውደድ ግዴታ ነው። ያ ለማለት ግን ሌሎችን ጥሏቸው ማለት ነው ዝቅ ያሉ ናቸው አይደለም። እንደዛ ሳይሆን የኔ ጥያቄ አሁን ተረድተኛል በትክክል ባልሁ ክብር አንጻር ሚካኤል እና ገብርኤል ከፍ እንደሚሉት ሁሉ ወደ ነቢያትም በዛው ልክ ባልኩ ለምሳሌ ከሙሴ እና ከአብርሃም ከፍ ሊል የሚችለው እንዲሁ ሁለቱም ብናወዳደር በአላህ ዘንድ እንዲሁ ከፍ ያለ ሊል የሚችል የትኛው ነው? በጣም ሁለቱም ክብር እንዳላቸው መጀመሪያ እንገልጽ። እሱን ስለማቅ ችግር የለውም። ነቢይ ሲሆኑ መጀመሪያም ክብር አላቸው ማለት ስለሆነ ችግር የለውም። እሱ ነቢያቶች ይበላለጣሉ። ልክ መልአክ እንደሚበላለጡት ነቢያቶችን ይበላለጣሉ። የተወሰኑ የቁርአን አንቀጾችን እንገረህ በዚህ ጉዳይ ነው። አምላክ አላህ ሱብሓነሁ ወተዓላ በሱረቱ አልበቀራ ላይ ይላል ትልከ ሩሱሉ ፈضልና በዕضሁም ዐላ በዕድ። እነዚህ መልእክተኞች ካለ በኋላ ከፊሎቹን ከከፊሎቹ ይበላሉ ብሎ ይገልጻል። ተላልቻለሁ ይላል። በሱረቱ ኢስራእ ላይ ወለቀድ ፈضልና በዕض ነቢይነ ዐላ በዕድ ይላል። በእርግጥም ከፊሉን ነቢይ ከከፊሉ ነቢይ አስበልጫለሁ እያለ ይናገራል። ይበላለጣሉ። የሚበላለጡት በምንድን ነው የሚለውን ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ራሱ የተናገሩትን ከሐዲስ ልጨምር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፉድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢላ ናስ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀደሙት ነቢያቶች በአምስት ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸው ለወገኖቻቸው ነበር አሉ። እኔ ደግሞ ለዓለም ህዝብ ነው የተላኩት አሉ። ለምሳሌ ይህን የሚያረጋግጥልን በቁርአን ላይ በርካታ ቦታ ላይ መሲሁን ሲያነሳ ጊዜ ለእስራኤል ሰዎች እንደላከ ይገልጽልናል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይገልጻል። በሌላ ቦታ ላይ በሱረት ዘኽሩፍ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እኔ ጸጋዬን ከዋልኩባቸው አገልጋዮች መካከል ነበር መሲሁ፣ ልክ እንዲሁ ለእስራኤል ሰዎችም ተምሳሌት አድርጌዋለሁ ይላል። አርአያ ተምሳሌት አድርጎ ልኮታል። በሌላ ቦታ ላይ ወጀዐልኒ ነቢየን ይላል። መሲሁ እኔ ለእስራኤል ሰዎች ነቢይ ያደረገ እያለ ይናገራል። እና ስለዚህ ነቢዩላህ ዒሳ ወይ ነቢዩ ኢየሱስ እርሳቸውን ለአንድ ህዝብ ነው የላካቸው፣ ለእስራኤል ህዝብ እንደሆነ ይነግረናል። ቀደምት ነቢያት ሲላኩ የነበረው ለወገኖቻቸው ነበር፣ እኔ ደግሞ ለዓለም ተላኩ ሁሉ ይህን አምላክ ራሱ አላህ ያረጋግጥላቸው። የሱረቱል አንቢያ ላይ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት ህዝነት አድርጌ ነው የላከው ላይ ገልጿል። በሌላ ቦታ ላይ በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢነ ረሱለላሂ ኢለይኩም ጀሚዐን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ ለሁላችሁም ለእናንተ ለሰዎች የተላኩኝ መልእክተኛ ነኝ ይላል። በሌላ ቦታ ላይ በሱረቱ ሰብዕ ላይ አላህ ሱብሓነሁ ወተዓላ ሲናገር ወማ አርሰልናከ ኢላ ካፈተን ሊናስ ይላል። አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጻል። ስለዚህ እነ ሙሴ፣ አብርሃም እነሱ ለእስራኤል ብቻ የተላኩ ነቢያት ናቸው ማለት ነው። እነዚህ ነቢያት እስራኤል ህዝብ። እሺ ኦኬ እሺ። ግን አሁን እንትን ስንል ነቢያት እነ ሙሴ ከዛ በፊት የነበሩ ከነቢዩ መሐመድ በፊት የነበሩ ነቢያት በሙሉ ከአላህ ጋር ቀጥታ መነጋገር ችለዋል። አዳምም አሁን እንደ ነቢይ መሰለኝ በእስልምና የሚቆጠሩ። በነገራችን ላይ አዳም አሁን እንደ ነቢይ ከተቆጠረ ለየትኛው ለሱ ህዝብ ለየትኛው የህዝብ እኮ የለውም ለየትኛው ህዝብ ነው የተላከ ነቢይ ነው ማለት እንችላለን? እሱ አንደኛው ጥያቄ ነው። በዛው ነገርን አዳምን ጨምሮ እነ ሙሴ፣ አብርሃም፣ ኢሳ ወይም ኢየሱስ ዳይሬክትሊ ከአላህ ጋር መነጋገር ችለዋል። አናግሯቸዋል በቀጥታ ይመጣና ከሁሉም ጋር እንደዚህ እሱ ሲያናገር ከኖረ በኋላ ነቢዩ መሐመድ ጋር ሲመጣ ግን ዳይሬክትሊ እሱ ጋር አልተነጋገርም። ራሱ ነቢዩ መሐመድ ነው አናግሮኛል፣ ገብርኤል ልኮልኛል የሚለው እንጂ ዳይሬክትሊ ጠይቅ። ጥሩ ነው። አሁን እያደረደምከ ነው። ገብተን ጥያቄ አይደለም ኖ እኮ ለምንድን ነው ያላናገረው ነው የኔ ጥያቄ። እሱ ጋር ዳይሬክትሊ አልተነጋገረበት። ያው ሁለት ጥያቄ ነው ያደረኩልህ። ከላይ ያለሽው የትናሽ መዓዛ ሰላም ነው? መዓዛ ይሰማል? መዓዛ የዛንሱላት ይሰማታል? እንደገና መልሳ መላክ ትችላለች። መልስ ስተመላክ። እሺ
ለመሆኑ አላህ ስብሐነሁ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ አናግሯቸዋል ወይ? አዎ አናግሯቸዋል። ዛሬ የምንሰግደው 5 አውቃት ሱራ